ለአያቴን የተሰጠሁት። እንደው ቤተሰቦች የነበራቸው የሚከተሉ ልጆች ስትወልድ ያው ይሞቱባት ነበርና ከረቃሳም ተመርቄያለሁ። ከዚህ ሁሉ ውስጥ እንዴት ወንጌልን መስማት ቻልሽ? እንደ በሃይማኖቴ ባለሁበት ማለት ነው አክራሪ ነበርኩ ማለት ነው። ወንጌል በፍጹም አልሰማም ነበር። አዲስ ከተማ ገነት ቸርች። ዋው ደስ ይላል በጣም እግዚአብሔር ይመስገን። ወደዚህ ምድር የገባሁት እኔ አባብላታለሁ ሽጬ በሻልጅ አለሽ አማርኛ ትችያለሽ ለፍት ያለችውን ወንጌል መስክሬ ጋርኩኝና ደከመኝ። ጌታ ሆይ ታጠበበትን ነበር የምጠጣው። ያታውን አጣሁት። አሜን። ለኔ ኤደን ሆና አግኝቻታለሁና ከምትባል አንድ ቤት የምትኖሩት ልጅ ለመምራት እረኝነቱን ከተቀበልሽ የእግዚአብሔር ጸጋ ይረዳል። በዚህ ሁሉ ውስጥ የሳቅሽበት ደግሞ እላለሁኝ የቃል ጊዜ ነው እና ደግሞ ቃል ይዛለሁኝ። ቻሽን ኮንፈረንስ ታረጊ ነበረ። በእናንተ የጀመረው መልካሙ ስራ ደግሞ አሁንም ይቀጥላል በዚህ ምድረ በዳ ላይና ሰላምና ጸጋ ይብዛላችሁ። እኛ ምስክርነቶቻችን እየተሰኘ በሁሉም ቻይ ኤልሻዳይ ዓለም አቀፍ ቤተክርስቲያን አማካኝነት የሚቀርብላችሁ ፕሮግራም ነው። ፕሮግራማችን እንግዲህ እግዚአብሔር በተለያየ መልኩ ወደ ምድረ በዳ ያመጣቸው ቃሉ እንደሚለው አባብላታለሁ ወደ ምድረ በዳ ወስዳታለሁ በዛ የልቤን ለልቧ ነግራታለሁ እንደሚለው እግዚአብሔር በተለያየ ሁኔታ ወደ ቤሩት ሊባኖስ ምድር አምጥቷቸው ነገር ግን የነሱን የልባቸውን ሐሳብ አስጥሎ የራሱን የልቡን ሐሳብ አሸክሟቸው እግዚአብሔር በሚያስደንቅ ሁኔታ የሰማይን አጀንዳ በእነሱ ሲሰራ አይተናል። ይሄንን ደግሞ ለብዙዎቻቸው ስለሚጠቅም ከምስክርነቶቻቸው የተነሳ ድል ነሱ ስለሚል ቃሉ ዛሬም ደግሞ ከህይወታቸው ሼር ያደርጉናል። እግዚአብሔር ደግሞ የሚከብርበት ለሰዎችም ደግሞ የሚጠቀሙበትን ነገር ስላለ እስከ ፕሮግራማችን መጨረሻ አብራችሁን ቆይታችሁ እንድትካፈሉ እንጋብዛችኋለን። የዛሬዋ እንግዳዬ ደግሞ በጣም የምንወዳትና የምናከብራት እግዚአብሔር ከ20-30 ዓመት በፊት ወደዚህ ምድር አምጥቷት የልቡን ሐሳብ በሷ ፈጽሞ ታላቅ የእግዚአብሔር ስራ በህይወታቸው ከተሰሩ መካከል አንዷ ናትና ደግሞ ከርሷ አንደበት የምንሰማቸው ብዙ የእግዚአብሔር አስደናቂ ስራዎች ስላሉ እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ እየጠየቅናችሁ ደግሞ ይሄ ፕሮግራም ደግሞ ለብዙ ሰዎች እንዲደርስ ብዙ ሰዎች ደግሞ ከዚህ ምስክርነት ተጠቃሚ እንዲሆኑ ሼር በማድረግ ላይክ በማድረግ ተደራሽነቱን እንድታሰፉልን በአክብሮት እንጠይቃችኋለን። አሁን ቀጥታ ወደ እንግዳዬ እሄዳለሁ። እንግዳዬን አስተዋውቃችኋለሁ። ፓስተርዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ከህይወትሽ እግዚአብሔር በህይወትሽ የሰራውንና የሰራልሽን ልታካፊን ስለወደድሽ ከልብ እናመሰግናለን። እስቲ እንደው ህዝቡ እየጠበቀሽ ስለሆነ ራስሽን ለህዝቡ ብታስተዋውቂና እስቲ ስለ ራስሽ አንዳንድ ነገሮች ስለ ውልደትሽ ስለ እድገትሽ እንዲሁም ደግሞ ስለነበርሽበት ህይወትም አንዳንድ ነገሮች ብታነሺልና ታጫውቺ። ኦኬ ቴንክ ዩ። ስሜም መሰሉ አየለ ይባላል። ይህን ስም ያወጡልኝ የአባቴ ቤተሰቦች ናቸው። የአባቴ ትልቅ እህት ናት ያወጣችልኝ። ለምን ቢባል ማለት ነው እነሱን ስለምመስል መሳሽ አለችኝ። አባቴ ግን ካሰች ይለኛል። እናቴ ግን ነፍስ እስከማቅ ድረስ ዥቦት ትለኛለች። ማለት ጥላ ማለት ነው። ሶስት ስም ነው ያለሽ? አዎ ሶስት ስም ነው ያለሽ። የስም ባለጸጋ ትርጉም አላቸው። እና የተወለድኩት አዲስ ከተማ ነው። ያደግኩት ግን ገዳም ሰፈር የሚባል አካባቢ ጎርጊስ አካባቢ ነው። እኔ ከመወለዴ በፊት እናቴ ከኔ በላይ ማለት ነው ልጆች ይሞቱባታል። ልክ እኔ ስወለድ ማለት ነው ተስላ ይመስለኛል። እና እኔን ከወለደች በኋላ ከዛ ትንሽ ከፍ እንዳልኩኝ ለአያቴ ሰጠች። ከዛ በኋላ ግን ያሉት ከኔ በታች ያሉት በሙሉ እኔ ለአያቴ ስለተሰጠው ሞት ተከለከለ፣ በሙሉ አድገዋል። ለአባቴ ሶስተኛ ልጅ ነኝ፣ ለእናቴ ግን የመጀመሪያ ልጅ ነኝ። የቤተሰቦቼ ሃይማኖት ኦርቶዶክስ ናቸው። አያቴም
ኦርቶዶክስ ናት አያቴ። ከልጇ ከመጨረሻ ልጇ ጋራ ነው ያሳደገችኝ። ኦርቶዶክስ ናቸው። እኔም በእነሱ ስር ስላለሁኝ በኦርቶዶክስ ጥላ ስር ነው ያደግኩት። ኦርቶዶክስም ሆኜ በብዙ የኦርቶዶክስ ስርዓትን ተከታይ ነበርኩኝ። በቤተሰቦቼ ውስጥ አማኞችም አሉ፣ ኦርቶዶክሶችም አሉ። አማኝ ትልቁ ወንድሜ አማኝ ነው። ነፍስ ሳቅ ትልቁ ወንድሜ አማኝ ነው። እንደገና ደግሞ ከብዙ ዓመታት በኋላ የእሱ ጸሎት ይመስለኛል ሁላችንም ወደ ጌታ ያመጣን። ከብዙ ዓመት በኋላ ደግሞ ታናሽ ወንድሜ ወደ ጌታ መጥቷል። ከዛ በኋላ ግን እኔ ደግሞ ጌታ ራሱ በድንቅ ሁኔታ ተገናኝቶኛል። ደስ ይላል በጣም። እንደው ከዚህ በፊት የሆነበት ሰምቼ ነበርና እንደው መንፈሳዊ ዓለም እንደዚህ እንደ መንፈሳዊ ዓለም ውስጥም ደግሞ ትንሽ ራቅ ያለ ቦታ ድረስ እንደሄድሽ ሰማ ነበርና እንደው ስለሱ ውስጥ ያጫውቺኝ። ኦኬ፣ እኔ ከአያቴ ጋር ነው ያደግኩት። ከአያቴ ጋር በማድግበት ወቅት ማለት ነው አያቴ ብዙ ነገር ታጫውተኝ ነበር። ከምታጫውተኝ ነገሮች መካከል አንዱ እናቷ ባላውሊያ እንደነበረች፣ እናቷ ትፈርድ እንደነበረ፣ እናቷ ጋር እንዳላደገች፣ አክስቷ ጋር እንዳደገች፣ እናቷም 2 ልጆች ብቻ እንዳሏት እነዚህን ታጫውተኝ ነበረ። ከዚህ የተነሳ ማለት ነው የአያቴ እናት ፈራጅ ከመሆኗ የተነሳ በመንፈሳዊ ዓለም ላይ ትልቅ ተጽዕኖ አምጪ ከመሆኗ የተነሳ አያቴም ያ ነገር ኮንትሮል አድርጓታል። ከዚህ የተነሳ ማለት ነው እሱ የመንፈሳዊው ዓለም ማለት ነው በአያቴም ላይ ብዙ ተጽዕኖ አድርጓል። ብዙ ልጆች እንደወለደች፣ ነገር ግን ከዛ ሁሉ ልጆች መካከል 3 ልጆች ብቻ እንዳሏት ይህንንም ታጫውተኝ ነበረ። አያቴ አንድ ትዳር ውስጥም እንዳልቆየች ከዚህ የተነሳ ያን ታጫውተኝ ነበረ። ወደ 10 ምናምን ልጆች የወለደቻቸው፣ ከዛ ሁሉ ውስጥ ግን 3 ብቻ ናቸው ያደጉላት። ከ3ቱ መካከል አንዱ አባቴ አንድ ወንድ ሲሆን 2ቶቹ ግን ሴቶች ናቸው። አያቴ ካሳደገችኝ በኋላ ከዛም በፊት የሚታዩ አንዳንድ ምልክቶች በህይወቴ ላይ ነበሩ። አያቴ ጋር ያለው ያውቁታል እነሱ፣ ግን ያው ያልፉት ነበር። ግን አያቴ ወደ መጨረሻ ትልቅ ሆንኩ በኋላ አያቴ ያማት ነበር። ከዛ የተነሳ አንዳንድ ጊዜ የምትለይ ነገሮች ነበሩ። ከዛ የተነሳ ማለት ነው ወደ መንፈሳዊው ዓለም ላይ ቀጥ ብለን ገባን። መንፈሳዊው ዓለም ማለት ነው ያው አውሊያ ነው። ታምልከኝ ነበር የሚለው፣ ትገዛልኝ፣ እንዲህ ታድርግ ነበር የሚለው እና እሷ ግን አያቴ ግን በፍጹም አላስተናገደችውም። ከዚህ የተነሳ ማለት ነው ወደ መጨረሻ አካባቢ እድሜው መጨረሻ አካባቢዋ ትታመም ነበረ። ማለት የምትታመምባቸው ወቅቶች ደግሞ በዓል አካባቢ ነበር። ልክ በዓል አዲስ ዓመት ሊሆን 2 ቀን ሲቀረው አልጋ ትይዛለች። ሞተች የሚባልበት ወቅት ነው። በቃ በዓሉን ሳናቀው ሞተች አለች ሲባል ይታለፋል። እንደገና ደግሞ ፋሲካ አካባቢ ሲሆን ፋሲካ ሊሆን እንደተነገ ወዲያ ሊሆን እንደዚሁ አሁንም አልጋ ትይዛለች። እንዲህ ተከታታይ 4 ዓመቶች ነው እንደዚህ የሆነው። ለ4 ዓመታት እንዲህ ተከታታይ ሆነ። በዚህ ውስጥ ነው እኔ ጥልቅ ብዬ ወደ መንፈሳዊ ዓለም ላይ የገባሁት። ለምን ቢባል ከእሷ ጋር እንነጋገራለን። እሷ ጋር ነው ያለሁት። ሁሉን ትነግረኛለች፣ ሁሉን ትገልጥልኛለች፣ ሁሉን ታሳውቀኛለች። አልፎ አልፎ እንደውም የመንዳቱም ነገር ነበር እና በዚህ ጊዜ ማለት ነው መንፈሳዊ ዓለም ላይ በቃ ሰተት ብዬ ያው ጥልቅ አልኩበት። ከዛ በኋላ ማለት ነው አያቴ ካረፈች በኋላ በቃ መረጋገጥ ስላለበት መስተካከል አለበት የሚባል ነገር ስላለ ሰዎች ማለት ነው ቀጥታ ወደ ፈረቃሳ ነው የወሰዱኝ። ወደ ፈረቃሳ ነው የሄድኩት ማለት ነው። ፈረቃሳም ላይ ሄጄ
ፈረቃሳ እዛ ምንድን የሆነ ቢባል ማረጋገጥ ነው የሚባለው እና ስለዚህ እዛ ፈረቃሳ ላይ ሌላው ሄደና አውላው ተረጋገጠ ተብሎ በቃ ያኔ ቀጥ ብዬ ወደዛ ወደ መንፈሳዊ ዓለም ገባው። መንፈሳዊ ዓለም እዛ ፈረቃሳ ተመርቅ ያለው መመች ጊዜ ማለት ነው። ቡና በማፈላበት ጊዜ፣ ፈንዲሻ በሚሆንበት ጊዜ፣ የተለያየ ጭሳጭሶች በሚሆንበት ጊዜ ጤነኛ ትሆናለች፣ እርክት ትላለች። እንደዚህ እኮ የሚባል ነገር አለ በዛን ወቅት ማለት ነው። ከዛ እኔ ያስደሰትኳት መስሎኝ እሷ አንደኛ ነገር ካልጋ እንድትነሳልኝ፣ ሁለተኛ ነገር ደግሞ ጤናዋ እንዲመለስ ከዛ የተነሳ ነው በቃ ቀጥታ ወደ መንፈሳዊ ዓለም ላይ የተገባው። ከዛ እሷ ከሞተች በኋላ ነው እኔ ደግሞ ወደ ፈረቀሳ ሄድኩት። ፈረቀሳ ከዛ በኋላ ነው ሄድኩት። ፈረቀሳ ሄድኩኝ። ከዛ በኋላ ማለት ነው አውላ መሆኑ ተረጋገጠ። ከዛ በኋላ እዛው ተመርቄ መጣሁኝ። በሷ ቦታ ሆነሽ ለማገልገል መንፈሱን ማለት ነው? አዎ እንግዲህ ከአያቴ በፊት አያቴ እናት ላይ ነበረ። ከዛ አያቴ አልተቀበለችም፣ አላስተናገደችም፣ በብዙ መከራ አልፋለች። ከዛ በኋላ ግን ሰተት ብሎ እኔ ላይ ነው የሆነውና ያው እንድቀመጥ እና በቃ እንዳስተናግደው ነበርና ሁሉ ጊዜ አንድ ነገር የሚለኝ ነገር ነበርና እኔ ይላልና በቃ ቁጭ ብትልኝ እኔ እንደምልሽ ብታደርጊ በወርቅ መርገድ ላይ አስቀምጥሻለሁ የሚለው ነገር ግን ነበረው። ከዛ ግን በኋላ ማለት ነው ያው ለብዙ እሷ አያቴ ከሞተች በኋላ ለብዙ አመት ማለት ነው አስተናግጀዋለሁ። ነገር ግን ትክክለኛ መስጊዱ ላይ ተቀምጬ መፍረድ የሚባለው ነገር ላይ አልጀመርኩም። መፍረድ የሚባለውን ነገር ማለት ነው እና ግን በቃ አካባቢ ይመጣሉ፣ ሰዎች ይመጣሉ። ቡና በማፈላበት ሰዓት ላይ ማናቸውንም ነገር ማለት ነው እነግራቸው ነበረ፣ ይናገር ነበር። ያ ቡናው ሲፈላ ያን ይቀርባል፣ ይናገራል፣ ያን የተለያየ ነገሮች ይሆናል ማለት ነው። በዚህ ሁኔታ ነበር የነበርኩት። አጀንዳው ሰፊ ነበር ማለት ነው? አዎ አዎ፣ አጀንዳው በጣም ሰፊ ነበረ። አጀንዳው ከተመረቅኩኝ በኋላ በሱ ስር ሆኜ በሱ ጥላ ስር ሆኜ እሱን የሚለውን እንዳስተናግድ እሱ የሚለውን የሱ የፈቃዱ ማስፈጸሚያ ያው የሚለኝም ውርንጭላይ ነው የሚለኝ፣ ፈረሴ ነው የሚለኝ። ከዚህ የተነሳ ማለት ነው የሱን ፈቃድ እንዳስፈጽም የሱን ሐሳብ እንዳስተገብር ነው የነበረው ዓላማው። በእንዲህ ሁኔታ ነው የነበረው። እንደው ፓስተርዬ ከዚህ ሁሉ በኋላ እንደው በዚህ ሁሉ ውስጥ እያለሽ ነው እንግዲህ እንዴት ነው ይሄ ጌታ በህይወትሽ ጣልቃ ገብቶ እሱን ደግሞ መቀበል የቻልሽው? እንዴት ነው ከዚህ ሁሉ ውስጥ መውጣት የቻልሽው? ኦኬ፣ ወደ ጌታ የመጣሁት እንዳልኩሽ አያቴ ወደ 4 ዓመት ታመመች። አያቴ ከሞተች በኋላ ንብረት ነበረ። ያን ንብረት አያቴ ለትንሿ ልጅ ነው ያወረሰችው። ትንሿ ደግሞ ማለት ከአያቴ ጋር ሆና አብራ ያሳደገችን፣ እኔንም ወንድሜንም ያሳደገችን፣ በብዙ ትረዳን ነበረ፣ በብዙ ደሞዝ ትቆርጥልን ነበረ፣ በብዙ ታስተዳድረን ነበረ። እሷ ነበረች የምታኖረን። እሷ ስታገባ ደሞዝ ቆርጣልን ነው ታኖረን የነበረው። በየወሩ ደሞዝ ሰጥታ ነው ታኖረን የነበረው። አያቴ ስትሞት ንብረቱን ለሷ አወረሰቻት። ልክ ለሷ ስታወርሳት ማለት ነው በዚህ ጊዜ በዚህ በንብረቱ ምክንያት ጸብ ተፈጠረ። ማለት አባቴና ታላቅ እህቱ፣ እችኛዋ ታናሽ ናት፣ የመጨረሻ ናት፣ ክስ ጀመሩ። ወደ መንግስት ጋር ሄደው ክስ ጀመሩ ማለት ነው። ንብረቱ የእናታችን ነው ይገባናል በሚል ክሱ ረጅም ጊዜ ወይም ረጅም ዓመታት ፈጀ። በዚህ ጊዜ ረጅም ዓመታት ከመፍሰዱ የተነሳ ረጅም ጊዜ ከመፍጀቱ የተነሳ በሁለቱም ሳይድ የብዙ ነገር በተለይ ማለት ነው የኢኮኖሚ ክስረትን አምጥቶ ነበረ። በዚህ ወቅት አንድ ጊዜ ማለት ነው በዛኛው ሳይድ እኔ መካከል ላይ ነው ያለሁት። አባቴና ታላቅ
እህቱ ማለት አክስቴ እችኛዋን አክስቴን ነው። እችኛዋ አክስቴ ደግሞ በዚህ ሁሉ ውስጥ አያቴም ከሞተች በኋላ ደሞዝ አላቋረጠችብኝም። እቤት ውስጥ ነው ያለሁት። ደሞዝ ትሰጠኛለች፣ ትመጣለች፣ ታየኛለች፣ ትጎበኘኛለች፣ ከሚገባው በላይ ትንከባከበኛለች። እሷው ናት ያሳደገችኝ። እሷው ነው እንደ እናት የምማቀው። ከዚህ የተነሳ ማለት ነው ከእሷ መለየትን ወይም ንብረት ጥዬ መሄድን አልፈለግኩም። እነሱ ደግሞ ማለት ነው ንብረቱን እንድተውና እንድወጣ እንድለቅና እንዲሄድ ይፈልጉ ነበረ። ከዚህ ለምንድን ነው ቢባል ማለት ነው ምግቱ ስለሰለቻቸው አመታት ስለፈጀ ነው። በዚህ ወቅት ማለት ነው አንድ ቀን በቃ ቤቱን ለቀሽ ውጪ፣ በቃ ቤቱን እንድንናረገ ነው የሚል ድምፅ መጣ። ልክ ሲመጣ ማለት ነው እኔ በአመት 2 ገብርኤል ይደግሳለሁ። የታህሳስ ገብርኤል ፈረቀሳ ኮንኩኝ፣ የሐምሌ ገብርኤል ግን እዚህ ቤት ውስጥ ሆኜ እደግሳለሁ። ይህን እንዴት ነው የምትደግሽው ብትይኝ፣ አያቴና ትንሿ ልጇ አስቀድመው ይደግሱት ነበር። ለምን ይደግሱ ነበር ብትይኝ፣ አያቴ በጣም ልጅ ሆኜ እንደተሰጠው አካባቢ ሊሆን ይችላል። በጣም ልጅ ሆኜ አያቴ ሞታ ነበር ትለኛለች አክስቴ ስትነግረኝና በጣም ታማ በሞትና በህይወት መካከል እያለች እሷ ደግሞ እንድትሞትባት ስለማትፈልግ ገና ተማሪ ስለነበረች ትምህርቷንም በዚህ ህመሟ ምክንያት አቋርጣ ወደ ስራ እንደገባች ትነግረኛለች። እና የዛ ጊዜ አዋቂ ቤት ሄዳ ስትጠይቅ አይ ቡና ይዛ ነበርና ስለትሄደችው ማለት ስለ ሳይሆን ቡና ይዛ ሄዳ ነበርና አዋቂ ቤት ስትሄድ አካባቢ ጎረቤት በቃ አዋቂ ጠይቂ ብለዋት ነው ገና ልጅ ሆና ሳልስትሄድ ማለት ነው። ጉድጓድ ተቆፍረዋል። የሞት መላእክት እየጮሁ ነው። ይህ ሙሉ ቤት ምንጣፍ ካመጣሽ ትናለች፣ አለበለዚያ ግን ምንም ልረዳሽ አልችልም። ሂጂና ገብርኤል ተሳይና ወደ ቤትሽ ግቢ፣ እኔ ልረዳሽ አልችልም ይላታል። እሷ ደግሞ በዛ ጊዜ ማለት ነው ገና ተማሪም ስለነበረች ወይም ገና ስራ ያዘችባቸው አካባቢዎችም እንደዛ አካባቢ ስለነበረ ምንም ነገር ስለሌላት ሄዳ ገብርኤል ደግስልሃለሁ እናቴን ከፈውካ ዳንካት ብላ ገብርኤል ተስላ ቡናውን ቤት ይዛ መታ። ከዛ በኋላ ማለት ነው አያቴ ዳነች እና በህይወት መኖር ቻለች። ከዛ ጊዜ ጀምሮ ገብርኤል ቤታችን ይደገሳል። ሩቅ አመታት ጀምሮ ማለት ነው ይደገሳል። የታህሳስ ገብርኤል አክስታችን ወይም የአያቴ ልጅ በነበረችበት ጊዜ ምግብ ተደርጎ በትልቁ ነው የሚደገሰው። ለምን ከሞት የተረፈችበት ነው። ከነሱ ተከትዬ እኔም የፈለገ ነገር ይሁን ገብርኤል እኮ አልኩ ያው ብዙ ነገር እና ከዛ ጊዜ ጀምሮ ይደገስ ነበረ። የዛን ሌሊት ማለት ነው ወደዚህ ስመጣ ቤቱን ልቀቂና ውጪ፣ በቃ ሰለቸን፣ ደከመን፣ አንቺ ለቀሽ ከወጣች እሷ ልትወስን ትችላለች፣ ወደ ውሳኔ ልትመጣ ትችላለች፣ ወደ መስማማት ወደ ማካፈል ልትመጣ ትችላለች የሚል ድምፅ መጣ። እኔ ደግሞ ኖ አልወጣም፣ ምንም አላጎደለችኝም፣ አሳድጋኛለች፣ አሁንም እያኖረች ነው፣ አልወጣም በሚል እዛ ተቀመጥኩና ሌሊት ላይ እንደዚህ ቦታ አለችኝና እዛ ቦታ ላይ ተንበርክኬ ማልቀስ ጀመርኩ። በአመት 2 የምደግስ ገብርኤል ፍረድ እያልኩኝ በጣም እያለቀስኩኝ እንዴት እንዲሆናል እያልኩ ሳለ አንድ ድምፅ መጣ። ሌሊት ነው፣ 3 ሰዓት አካባቢ ነው። ያ ድምፅ ማለት ነው ውሾች የሚጮሁበት ሰዓት ነው። ኃይለኛ ውሾች ድምፅ ይሰማል። ያ ድምፅ መጣ። ድምፁ ምን የሚል ነው? በመጀመሪያ የሚል ነው ድምፁ። እንደ ገደል ማሚቱ ነው የሚመጣ የነበረውና ደነገጥኩና ተነሳው ከጸሎቴ። ለምን ቢባል ማለት ነው ከዛ በፊት ብዙ የሆኑ ነገሮች ስለነበሩ እነዛ ነገሮች የሆኑ መስሎኝ ነው ደንግጬ የተነሳሁት። ግን ከውሻ ጩኸት ውጪ ምንም ነገር አልነበረም። እንደገና አሁንም ማልቀስ ጀመርኩኝ። እንባ አልነጠፈም ነበርና በቃ ምን ማድረግ ነው ያለብኝ? ለምን ቢባል እሷም እያኖረች ነው፣ ቤቷን ጥዬ መውጣት አልፈልግም፣ እነዚህኞችም ደግሞ ውጪ እያሉኝ ነው። እና በጣም አጣብቂኝ ሁኔታ ጭንቅ ውስጥ ነበረለን ያ ወቅት ማለት ነው። እና እንደገና አሁንም እያለቀስኩ ሳለ በመጀመሪያ የሚል ድምፅ ሰማሁ። አሁንም ደንግጬ ተነሳው። ከዛ በኋላ አሁንም ምንም አይነት ነገር የለም። ከዛ በኋላ በቃ እንባይን መጨረስ ስላለብኝ በቃ ገብርኤልም በቃ መጠየቅ ስለነበር አሁንም ተመልሼ ተንበርክኬ እዛ ጋር እያለቀስኩኝ እጮህ ነበረ ማለት ነው።
የመጨረሻ ግን በመጀመሪያ ጽድቅንና መንግስትን ፈልጉ ሌላው ሁሉ ይጨመርላችኋል የሚል ድምፅ ቀጥ ያለ ድምፅ እንደ ገደል ማሚቱ ያለ ድምፅ ሰማሁኝ። አስጨረስኩት። ከዛ ብድግ አልኩኝ። እንባዬ ነጠፈ። ውስጤ ጸጥ አለ፣ እርፍ እንዳለ ያክል። ከዛ ብድግ አልኩኝና ከዛም በኋላ ማልቀስም አልቻልኩም። ከዛም በኋላ መጸለይ ሌላም ጸሎት አልቻልኩም። ስለዚህ ምንም ማድረግ ስላልቻልኩ ተነስቼ አልጋይ ላይ ወጣሁኝና ተኛሁኝ። ከዛ ባሉት ቀናቶች ውስጥ ማለት ነው ምን ለማድረግ ወሰንኩኝ። በቃ ወንድሜ ሲመጣ እሁዱን የመጀመሪያው እሁዱን ወንድሜ መጣ። ከዛ በፊት ያሉት በማግስቱ ወንድሞቼ ሳያዩኝ ስለማይሄዱ 2 ወንድሞች አሉኝ። በተለይ ሳያዩኝ የማይሄዱ ሲመጡ በዛን ቀን ደግሞኝ ተኝቼ ነበርና ሱቅ መክፈት ስላለባቸው አልፎ ሄዱ። መጥተው ግን መጀመሪያ አንደኛው ወንድሜ ሲመጣ ነገርኩት የሆንኩት ሁሉ። ከዛ ስነግረው ማለት ነው ምን አለኝ፣ መሲ ጴንጤ እንዳትሆኝ አለኝ። ኖ እኔ ጴንጤ አልሆንም አልኩት። ከዛ አንደኛው ወንድሜ ሲመጣ የጴንጤ ወንድሜ ሲመጣ ለሱም ደግሞ እንደዚህ ብዬ ነገርኩት። እንዲህ ማታ ያው ነገሩ ሁሉ ስለሚያውቀው እሱን ነገርኩትና እንዲሆንኩኝ ብዬ ስለው ግን መጽሐፍ ቅዱስ ላይ መጀመሪያ ጽድቅንና መንግስትን ፈልጉ ከዚያ ሌላ ሁሉ ይጨመርላችኋል የሚል ድምፅ የሚል ቃል አለ ብዬ አልኩት። ወይ አዎ ብሎ መጽሐፍ ቅዱስን ሊነካ ሲል ኖ አንተ እርኩስ ነህ እንዳትነካ መጽሐፍ ቅዱስ አለ ራስጌ። እሱም ደግሞ የአያቴ ነው። አያቴ ከማን እንደተቀበለችው ባላቅም እሱን አልገለጸችልኝም። ግን ያ መጽሐፍ ቅዱስ አሪት ያለበት ጠጅ ሳር አለበት ውስጡ ራስጌያችን ነው የሚቀመጠው። እኔና አያቴ አንድ ላይ ስለምተኛው በብዛት ራስጌያችን ያለውና ሊነካ ሲል ኖ ብዬ ከለከልኩት። ታነቢው ነበረ? አላነበውም፣ አልነካውም፣ ግን ራስጌ አለ። ከዛ በኋላ ማለት ነው የመጀመሪያው እሁድ አጥቢያችን አማኑኤል ስለሆነ አማኑኤል በጠዋት ተነስቼ ሄድኩኝ። እንደ ሌላ ጊዜ ግን ሌሊት ሄድኩት መሆን አልቻልኩም የዛ ጊዜ። ከዛ ተመልሼ መጣሁ። ከዛ አካባቢ ቄጤማዬን ገዝቼ ከዛ አካባቢ የሚገባውን ይዤ መጥቼ ቡናዬን አፍልቼ ከዛ በኋላ ወንድሜ መጣልኝ፣ አማኝ ወንድሜ። ከዛ ትንሽ ወንድሜ ጋር ነበር አብረው መጡና ከዛ ምን አልኩት፣ ከእናንተ ጋር መሄድ እፈልጋለሁ አልኩት። ከዛ ስለው ደስ አለውና ሊፈነድቅ ሲል ኖ ሂድ አንተ ቀድመክ፣ ከዛ እኔ ሻውል ደማ የሚባላለ እዛ ጋር ደርስብካለሁ እንዳትከተለኝ፣ ደግሞ ለነዛ ለጴንጤዎች ሁሉ እህቴ ናት ብለህ እንዳታስተዋውቅ ብዬ ከዛ በኋላ እኔ ግን ጓዳ ገብቼ የገብርኤል ጠላ የሚጠመቅባቸው ትላልቅ ጋን የተቀበሩ ቦታዎች አሉ። ተቀብረው ነው ያሉ። ጋኑ እዛ ውስጥ ነው ያለው፣ እንዳይፈነዳ ነው የሚቀበረው እና እዛ ውስጥ ነውና እዛ ገባሁኝና አንተ የጴንጤዎች አምላክ በዚህ ጉዳይ ከተናገርከኝ ጴንጤ ሆናለሁ ብዬ ጓዳ ላይ እንደዛ ብዬ ከዛ በኋላ ወጣሁኝና ወደ ጴንጤዎች ቤተክርስቲያን ሄድኩኝ። ላይ ለብሼ ከዛ ብሬያቸው ገባሁ። ወንድሞቼ መካከል የተቀመጥኩት የዚያ ቀን ኢሳያስ 35 ላይ ያለ ቃል ነበር ይነገር የነበረው። ያ ኢሳያስ 35 ላይ ያለ ቃል በተለይ ሞር እኔ ሰማው የነበር በዛ በድንግዝግዝ ውስጥ ሆኜ እኔ በቀላለሁ፣ እኔ ፈርዳለሁ የሚል ድምፅ ሰማ ነበረ። እኔ ታደጋለሁ፣ እኔ ፈርዳለሁ፣ እኔ በቃ እነዚህ ቃላቶች እንደ ጉድ ይስሙኝ ነበርና ማለት ነው። አለቅስ ነበረ ከመጀመሪያ ጀምሬ። ትበቀልልኛለህ፣ ትፈርዳለህ፣ ትታደገኛለህ፣ ትቤዥኛለህ የሚል ይሄ እነዚህን ድምፆች እየሰማው አለቅስ ነበረ። ግን በዛ ቀን ጌታን አልተቀበልኩም። በእንደዛ ሁኔታ ሄድኩኝ። ከዛ ወደ ቤት የመጣው ከዛ በኋላ ማለት ነው በድጋሚ በሳምንቱ አሁንም ተናግሮኛልና እንዲናገረኝ ብዬ ተናግሮኛል። እኔ በቀላለሁ ብሎኛል። እሱ በቀላል ብዬ በቃ እየጠበቅኩ ነበር። ለምን ለኔ ጭንቅ ነበረ። ታደጋለሁ ብሎኛል፣ ይታደጋል ብዬ ጠብቀው ነበረ። ከዛ በሳምንቱ መልሼ ጠዋት አማኑኤል ሄድኩኝ። እንደዚሁ ደግሞ ከ10 ሰዓት ላይ ነው የሚጀምሩትና አብሬያቸው ከነሱ ጋር ወደ እነዛ ወደ ጴንጤዎች ቤተክርስቲያን ሄድኩኝ።
የዚያ ቀን ብዙ አልገባኝም መልክቱ፣ ብዙም አላዳመጥኩትም፣ ብዙም እንዲህ ነው ብዬ የምናገረው ነገር የለኝም። በእንግሊዝኛ ነው፣ በትርጉም ነበረ። ግን አንድ ነገር ሲናገር እሰማው ነበረ። ስለ ንስር ነበር የሚናገረው። እዛው ኢሳያስ ላይ ያለ ቃል እንደሆነ ደግሞ ኢሳያስ ሲል እሰማው ነው እንደው ኢሳያስ ሲልና ከዛ በኋላ ማለት ነው ተናግሮ ጨረሰ። ምን ተናገረ ብትይኝ እማቀው ነገር የለኝም በዛ ቀን። ነገር ግን መጨረሻ ላይ ማለት ነው አንድ ዝማሬ እንጸልይ ብሎ አንድ ዝማሬ አመጣ። ዝማሬው ስቲል እስካሁን ድረስ በቃ ውስጤን የሚያቀጣጥለው ነው፣ ውስጤን ሀሴት የሚያደርገው ነው ያ ዝማሬ ማለት ነው። ምን አይነት ዝማሬ ነው ብትይኝ ማለት ነው ግሩም ኃይል፣ ግሩም ኃይል፣ የመንፈስ ቅዱስ ኃይል አሁንም ይሰራል የሚል ዝማሬ ነበረ። ግሩም ኃይል፣ ግሩም ኃይል፣ የመንፈስ ቅዱስ ኃይል አሁንም ይሰራል። ልክ ዝማሬው እየተዘመረ ሳለ እነሱ እየጸለዩ ነው አንገታቸውን አቀርቅረው፣ እኔ ግን አይኔን ከፍቼ አይ ነበረ። ጉባኤው በደመና ተሞላ፣ በደመና ተሞላ። ከዛ በደመና ከተሞላ በኋላ ከዛ በኋላ ራሴን ያገኘሁት አገልጋዮች እያነጋገሩኝ ነው። ኦኬ፣ ነፃ ወጣሽ፣ መንፈሱ ተገለጠ ማለት ነው። እማቀው ነገር የለኝም፣ ግን አገልጋዮች እያነጋገሩኝ ነው ራሴን ያገኘሁት። በእንዲህ ሁኔታ ነው ጌታ አገኘኝ። ከዛ በቃ የዛን ቀን የወሰንሽው ማለት ነው? በዛ ቀን ወሰንኩኝ። ከወሰንኩኝ በኋላ በብዙ ትግል ውስጥ አልፌያለሁ፣ በብዙ ጭንቆች ውስጥ አልፌያለሁ፣ በብዙ መከራዎች ውስጥ አልፌያለሁ። ለምን ቢባል አንደኛ መንፈሱን እየጠራው መጸለይ አልችልም ነበር። ሁለተኛ እንደዚህም ሀገር ስላልሆነ ያው በቤቴ በግሌ ስለሆነ የምኖረው የሚሄድ ያለመሄድ የዚህ ተንገዳገድ አይነቶች ነገሮች ነበሩ እና ብቻ ጭንቅ ነበር ለኔ። አንድ ወንድም ነበረ፣ ለሱ ጽፌ የመንፈሶቹን ስም እሰጠው ነበርና እሱ በጣም የሚጸልልኝ ወንድም ነበረ። በእንዲህ ሁኔታ ያለው እሄዳለሁ። ደህንነት በግል ነው የያዙኝ። ጌታ ይባርካቸው። የገነት ቸርች አገልጋይ በግል ነው የደህንነት የተማርኩት ከሰኞ እስከ ዓርብ ባለው ቀናት ውስጥ። ለምን አልሄድኩላቸውም፣ በብዙ አልተገኘላቸውም፣ ለእኔም አላውቀውም ነገሩንና ከዛ የተነሳ ማለት ነው በግል ነው የተማርኩት። በጣም እቸገር ነበረ። ከመቸገርባቸው ነገሮች በአንድ ወቅት ማለት ነው ማድ ቤት በር ላይ ቁጭ ብዬ፣ ማድ ቤታችን በጣም ሰፊ ነው እና ዳቦ እየጋገርኩኝ እንደዚህ የመንፈሱን ድምፅ፣ መንፈሱም ያኔ ለኔ መንፈሳዊ ዓለም ነው እና ድምፁ በሚሰማ መልኩ ተመለሺ፣ እኔ በወርቅ መርገድ ነው ማስቀምጥሽ፣ ተመለሺ፣ ካለበለዚያ ግን እገልሻለሁ የሚል ድምፅ በግልጽ ነበር የምሰማው። እኔ ግን የኔ ምላሽ ግን በወቅቱ እያለቀስኩም ቢሆን ገዳይ እንደሆን ካውቃለሁ፣ የገደለ ማውቅ አይቻለሁ እና ገዳይ እንኳን ካውቃለሁ፣ ግን ብሞትም ይሄ ኢየሱስ ከሚሉት ጋር የሚል መልስ ነበረ። የመጀመሪያ ድምፅ እንደዚህ ባለ ድምፅ ነበር የመለስኩለት። ከዛ በኋላ ያው ዳቦ ጋግር ነበርና ደግሜ አንድ ወቅት ምዛች ማድ ቤት ላይ ቁጭ ብዬ ዝን ብዬ እያለው አንድ ድምፅ መጣ። በእጄ መዳፍ ቀርጬሻለሁና አልተውሽ። በዛን ጊዜያቶች ጌታን ከተቀበልኩ በኋላ ሐዘን ነበረኝ፣ ብዙ ሐዘኖች ነበሩኝና በኃይለኛ ድምፅ ነው የሚመጣው። ከዚህ የተነሳ ብዙ ነገሮች ነበሩ፣ በጣም ጭንቅ ነበረ እና ከዚህ የተነሳ ማለት ነው እዛች ማድ ቤት በር ላይ ቁጭ ብዬ አሁንም በእጆቼ መዳፍ ቀርጬሻለሁና አልተውሽም የሚል ድምፅ መጣና ከዛ ወንድሜ፣ ይህ በጌታ ያለው ወንድሜ ማታ ሲመጣ ደጀኔ ይባላል፣ የገነት ቸርች አገልጋይ ነው። ደጁ አልኩት፣ ወይ ዛሬ እኮ
እንደዚህ የሚል ድምፅ ሰማሁ። መጽሐፍ ቅዱስ ላይ እንዲህ የሚል ድምፅ አለ አልኩት። ከዛ አዎ አለኝ። አይገባኝም በወቅቱ ላይ በድንግዝግዝ ነገር ውስጥ ነው ያለሁት በወቅቱ ላይ። ከዚህ የተነሳ ነው አሁን ወደ ጌታ ለሚመጡ ልጆች እምራራው፣ በጣም እጥር አድርጌ ነፃ እስከሚወጡ ድረስ ስራ እንዳይገቡ የምተጋው፣ በጣም የምንከታተለው ከዚህ የተነሳ ነው። አካሄዱ የመናፍስቱ ዓለም አካሄድ ጠንቅቄ ነው የማውቀው። ጌታን ከተቀበልን በኋላ በሐዘን ውስጥ እንድንሄድ ነው የሚፈልገው። በብዙ ኃያል መሆኑን ሊያሳይ ነው የሚፈልገው። በብዙ ብርቱ መሆኑን ሊያሳይ ነው የሚፈልገው። በዛ ጊዜ የአገልጋዮች እርዳታ፣ የአገልጋዮች እጠራ፣ የአገልጋዮች በብዙ አለው ባይነት የሚያስፈልግ ጊዜ ነው እና እኔ ግን ጌታ መጣና ራሱ በእጆቼ መዳፍ ቀርጬሻለሁ እና አልተውሽም አለኝ። የእግዚአብሔር ስም የተባረከ ይሁን እና በእንዲህ ሁኔታ አለፍኩት። ከዛ በኋላ ግን ቤቱም ተሸጠና ከዛ በኋላ ቤቱ ሳይሸጥ እነሱም ወደ ድምዳሜ መጡ። ወደ መጨረሻ ወደ ቤተሰብ ሽማግሌ ተመራ ነገሩ። የቤተሰብ ሽማግሌ የሁሉ ዋጋ ከከፈሉ በኋላ የሁሉ በመሃላቸው መቃወም፣ ብዙ መቃየም፣ ብዙ ትግል፣ ብዙ ጦርነት በመካከላቸው ካለፈ በኋላ በቤተሰብ ሽማግሌ ለ3 ነው የተካፈሉት። ወደ ቤተሰብ ሽማግሌ ተመርተው ከዛ በኋላ ለ3 ከሆነ በኋላ ደግሞ መሸጥ ነበረበት። ተሽጦ ወደ አክስቴ ቤት ነው ወደዚህ ወደምትረዳኝ ወደ አሳደገችኝ ወደ እሷው ነው እኔ ሄድኩት። እነዚህኞች ለምን እሷ ናት ያሳደገችኝ ነው ወደ እሷው ጋር ሄድኩት። እሷ ጋር ኮንኩ በኋላ ሁል ጊዜ በሳምንት ቅቤና ሰርዶ ይመጣ ነበረ። ተመለሽ ከመናፍስቱ አዎ ተመለሽ ነበርና ማለት ነው። እኔ ግን ነገሮችን ቢዘጋጋም የሚያስለቅሳኝ ነገር ቢኖርም ሁል ጊዜ አልመለስም። ብዙ የጭንቅ ጊዜ ነው ያሳለፍኩት። ወገኖች የሉም ነበር አጠገቤ። ያ ጊዜ የመከራ ጊዜ ነበር ለኔ ማለት በመንፈሳዊ ዓለም ወገኖች የሉም። በየሳምንቱ ቅቤና ወተት ሰርዶ ነው የሚመጣውና ተመለሽ ነው የተመለሽን ድምፅ ነበር። ግን በዛ ሁሉ ውስጥ ጌታ አልጣለኝም ነበረ። ጌታ ይመጣ ነበረ፣ እጸልይ ነበረ በሚገባኝ ቋንቋ። ልጅነት ጊዜ ነው ያ። በጣም ጥቂት ጊዜ ነው ጌታን ካገኘው ተጠምቅ ያለው። በእርግጥ ግን በጣም ጥቂት ጊዜ ናት። እዚህ አሁን ገና ልጆቻችን ነፃ የማይወጡበት ጊዜ ነው። ሙሉ አርነት የማያገኙበት ጊዜ ነው። ማንበብ የማይችሉበት ጊዜ ነው። እኔ በዛን ጊዜቶች ውስጥ ማለት ነው ወደ መጽሐፍ ቅዱስ አልተመለስኩም። መጽሐፍ ቅዱስ ማንበብ አልችልም። እንዴት ማንበብ እንደምችል ምንም እንትን የምለው ነገር አልነበረኝም እና እስከ ጥምቀቴ ድረስ እንደውም ብዙውን ማለት ነው ገብርኤልዬ ሚካኤልዬ እያለው የነበርኩበት ጊዜ ነው። ብዙ የተለያየ ከነዚህ ጋር የተለያየ ነገር የለኝም ነበረ። መላእክቱም በብዙ እንትን ብልም ማለት ነው እና ከዛ ማለት ነው የእግዚአብሔር ነገር ግን በግልጽ በልጅነቴም አየው ነበር፣ ድምፁን እሰማው ነበር። በዛ ጊዜ አዲስ ነገር አድርጋለሁ የሚል ድምፅ ሰማ ነበር። በቃ ይሄ ቤተክርስቲያን እጂ አልፎ አልፎ ተወራዋሪ ድምፃቸው ድምፅ ስጸልይ ተመልሶ ሲመጡ አገኛቸዋለሁ። ህልም ያለው ራእይ ያለው በዛን ወቅት ማለት ነው። ኃይለኛ ራእዮች ያለው በዛን ወቅት ማለት ነው። እንደ ልጅ አልነበርኩም እና በዚህ ውስጥ ነው ያለፍኩት። ጌታ ራሱ እየመጣ ያበረታሽ ነበር ማለት ነው? አዎ ጌታ እየመጣ ወደ ከዛ በኋላ ቪዛዎቼ ወደ 8 ጊዜ ቪዛ ማለት መጣ ይባልና ፓስፖርት የመውጫ ቪዛ ይመታና ነገር ግን የለም መጣ ይባልና በዚህ ጊዜ ያጓራ ነበር፣ ዘራፊል ነበር። እኔ ነኝ የዘጋሁት ይል ነበረ። ቢዘጋጋም እኔ ግን መመለስ በፍጹም ልቤ አይከጅልም ነበር። መመለስ አልፈለኩም ነበርና በዚህ ሁኔታ ያለው የመጨረሻ ግን ጌታ ጣልቃ ገባ። 3 ቀን ጾም ጸሎት ያስኩኝ እዛው ቤት እያለሁ እየጸለይኩ እያለ ራእይን አየሁኝ። እዛው እየጸለዩ ያየሁትና ለአጋር ያ ምንጩን ሲያፈልቅላት
በዛ ውስጥ ደግሞ የሚያየኝን አየሁት የሚለው ያንን ቁልጭ በሚል መጣልኝ። በዛ 3 ቀን ጾም ጸሎት። ከዛ በኋላ ቪዛ መጣ። ከዛ በኋላ ማለት ነው ቪዛዬን የመጨረሻ አስመትቼ ወደዚህ ሀገር ገባሁኝ። ደስ ይላል። እንደው ፓስተርዬ ካነሳሽው አይቀር እንደው ወደዚህ ሀገር ለመምጣት ያነሳሳሽ ነገር ምንድን ነው? እንዴትስ ነው የመጣሽው? ኦኬ፣ ወደዚህ ሀገር ለመምጣት ያነሳሳኝ ነገር ድህነት አይደለም፣ ወይም እንደሌሎቹ የስራ ማጣት ችግር ምናምኖች አይደሉም። ሞር ልቤ ውስጥ የተቀበረ በልቤ ውስጥ የነበረ አጀንዳ ነበረ። ከዚህ የተነሳ ነው መንፈሳዊውም ዓለም ማለት ነው እየመጣ በተለይ እኔ ነኝ የምፈርደው ብሎ ሁሉን አሸንፎ 40 ቀን እንድቀመጥለት የሚፈልገው በወርቅ መርገድ አስቀምጥሻለሁ ሲል እሱም ዓላማ አጀንዳ ነበረው። ምንድነው ወደዚህ ሀገር ለመምጣት ያነሳሳሽ ብትይኝ፣ እኔ ነጋዴ ነበርኩኝ። በብዙ ነጋዴ ነበርኩኝና ነግድ ነበረ። ንግድ በጣም ይሳካልኝ ነበረ። የገበያው ምድር ጥሩ ያኔ ነገር ነበረኝ። በአካባቢውም ላይ በብዙ ሰዎች ይወዱኛል። ብዙ ነገር የማደርገው ነገር ነበረኝ እና አካባቢያችን ላይ እዛ አካባቢ ላይ ለምሳሌ ያህል አንድ ሰው ልብስ የለኝም ቢል የልብስ እቁብ ሰበስብና ለዛ ሰው ደርስለታለሁ። አንድ ሰው ያልጋ ልብስ የለኝም ሲል ያልጋ ልብስ እቁብን ሰበስብና፣ ያው አዲስ ከተማ ነው፣ የነጋዴ አካባቢ ነው፣ ሁሉም ነግዶ የሚገባ ነው ማለት ነው። በቀን ስሙኒ በቀን 50 ሳምንት ላይ ተሰባሰብና በዛች እቁብ ያልጋ ልብስ የለንም ሲሉ እንዲያደርግላቸው ነበር። ቀበሌ ደግሞ ማውጫ አጣን ሲሉ ማለት ነው ብር ሰጣቸውና እዛ ጋ ጆንያ ቆምና እረከባቸውና በጆንያ መርካቶ ውስጥ ሄደም አስረክብ ነበረ። የተለያዩ ነገሮችን በቃ እንደዚህ ያደርግና እንቅስቃሴ ከፍ ያለ ነበረ። አካባቢውም ይወደኛል፣ ይቀበለኛል፣ ይሰማኛል። ከዚህ የተነሳ እናታችን ነበር የሚሉኝ አካባቢው ሰው። በዚህ ወቅት ማለት ነው እኔ ግን ልጅ እያለው ብዙ ነፍስ ባላወቁባቸው ወቅቶች ማለት ነው አንድ ዘመድ የቀረበች ዘመድ ናትና ፀጉሯን ዳብስላት ነበር። ዳብሽልኝ ብላኝ ልጅ ነኝ እየዳበስኩ ላይ ያለ ትልቅ ወርቅ አሁን እንደ ስሙ ልጥራው አላውቅም። እና የዛ ጊዜ እከልዬ አልኳት፣ ይሄ ምንድን ነው ስላት፣ እድሜ ልክሽን ብትሰሪ አታደርጊውም አለች። መጣውና ላያቴ እያለቀስኩ ነገርኳት። አክስቴም አላገባችም ነበር በዛ ጊዜ፣ አብራን ነበረች። ለሷም እያለቀስኩ ነገርኳት። ሂጅ አንቺ ልጄ ታደርጊያለሽ፣ ከዛ የበለጠ ነው የምታደርጊው አለችኝ። እና እምባዬን አበሱልኝ። ግን ያ በውስጥ የተቀበረ ነገር ስለነበረ እኔ ነፍስ አውቄ ንግድ ከጀመርኩ ጊዜ ጀምሮ እጆቼ ላይ ወርቅ ነበሩ። ትንሽም ባገኝ ወርቅ ነው የምገዛው። አንድ ጓደኛዬ አሜሪካ ሄዳ ነበር፣ አሁን የለችም። እና እቺ አሜሪካ ያለችው ብር ስትልክልኝም ወርቅ ነው የገዛሁበት። እጆቼ ላይ በሙሉ ወርቅ ነው ያለኝ። የሆነ ሰው የሆነ ሲል የአንገቴም ላይ ወርቅ ነበር የምገዛው። ለምን ያ እየተባልኩትን እንትን ለማለት እና መንፈሳዊም ወይም መንፈሱም እንትን ሲል በወርቅ መርገድ አስቀምጥሻለሁ ነበር የሚለኝ። ከዛ ሞቲቬ ያቺ ሀሳብ ያቺ ነገር ስለሚያውቅ እና ወደዚህ ሀገር ለመምጣት ያነሳሳኝ አረብ ሀገር ላይ ተሰርቶ ወርቅ ይገዛል የሚል ነገር ስላለ ወርቅ ብዙ ጊዜ ከአረብ ሀገር ስለሆነ ያንን ወርቅ ለመግዛት ወደዚህ ሀገር የገባሁት። ወርቅ ልትገዢ ነው የመጣሽው? ወርቅ ልገዛ ነው የመጣሁት። ወርቅ የሆነ የእግዚአብሔር ሀሳብ በህይወትሽ ላይ ተፈጽሟል። አሜን። ደግሞ ወርቁም አልቀረም። እግዚአብሔርን የሚታመኑ በእግዚአብሔር ሀሳብ ውስጥ የሚኖሩ ከምድሩም ከሰማዩም አይጎሉም። አሜን። የምድሩንም የተጻፈልንን 100 እጥፍ በልተን እናልፋለን፣ የዘላለሙንም ደግሞ አይቀርብንም እና እግዚአብሔር ስለ ሁሉ ይመስገን። አሜን። እንደው ፓስተርዬ ወደዚህ ከመጣሽ በኋላ በኮንትራት ቤት ውስጥ ነው የኖርሽው? ስትመጪ በአንድ ሰው ስም የመጣሽውም ደግሞ ያኔ ኮንትራት ነው፣ ከዛ መውጣት አይቻልም። ያው ቤት ውስጥ ነው፣ በር ይዘጋል፣ ስራ ይከብዳል ይባላል። በቤሩት ላይ በጣም ብዙ ነገሮች አሉ የሚባሉ ነገሮች አሉና እንደው አንቺ እንዴት አሳለፍሽው? እንዴት ነበር የኮንትራት ቤት ዘመን? እንዴትስ ከዛ መውጣት ቻልሽ? ኦኬ፣ ወደዚህ ሀገር ስገባ ብዙ ቪዛዎች ወደ 8 ቪዛ ነው ሳይሳካ ቆርጦ የመጨረሻ ተሳክቶ የገባሁት። እኔ ስመጣ ሀሳቤ ወደዚህ ሀገርም የላከኝ ሰውዬ ባንክ ትሰሪያለሽ ነው ያለኝ። ስመጣ ግን ቢሮ ነው የተቀበለኝ። ከመምጣቴ በፊት ማለት መንገድ ላይ ያለ ከኢትዮጵያ ወጣሁኝ። በግብፅ ትራንዚት ነበረ። ግብፅ ላይ
አትሄጂም ተብዬ ተያዝኩኝ። ከዛ ሲያዝ ሁል ጊዜ ያ ድምፅ ነበር፣ በቃ ያጋንንቱ ድምፅ ይመጣ ነበርና እዛ ቦታ ላይ ደርሼ ምንድነው ምክንያታቸው ከ15 ወር በታች ያለው ፓስፖርት ወደ ሌላኛው ሀገር መግባት አይቻልም፣ ሌዛን 50 ማንስ የሚል ህግ አላቸው። የኔ ደግሞ ፓስፖርት ከወጣ በኋላ 8 እየተባለ ለካ ትንሽ ሄዳለች፣ 12 ወር ነው መሰለኝ ያላት። ሌዛን 50 ማንስ አይገባም ከ15 ወር በታች ያለው ወደዚህ ምድር ማለት ነውና ግብጽ ላይ ተያዝኩኝና አትሄጂም ተባልኩኝ። እንደኔው ደግሞ 8 ልጆች አብረን ነበር። እነሱ በጣም ያለቅሱ ነበረ። ግማሹ እናቴ እኮ ወርቋን ሸጣን ላከችን ይላሉ። ከተመለስን በጣም ያለቅሱ ልጆች ነበሩና እዛ ቦታ ላይ ያለን አንድ ሰው ከአሜሪካ ወደ ዱባይ ይሄድ ነበር፣ ሃንገሶም ይባላል። አንድ ሰው ደግሞ ከኢትዮጵያ ወደ ጀርመን የሚሄድ ሰው ነበረ። ሁለቱ ስናለቅስ አይተው ራሩልን። የግብጽ ሄደው ማለት ነው እዛ ላሉት ኤርላይንስ ውስጥ ላሉት አስተናጋጆች ላስቀመጡን ሞጎታቸው ስጡን ፓስፖርት፣ እኛ እዚህ ሄደን ኢትዮጵያ ኤምባሲ አስመጥተንላቸው እንመጣለን፣ እነዚህ ልጆች አይመለሱም፣ ካልሆነ ደግሞ ላኳቸው ብለው ሌሊት ሙሉ መጎትልንና ከዛ በኋላ ክላስ አሰጡን፣ ምግባችን እንደሚገባ አሰጡን። ከዛ በኋላ ማለት ነው በማግስቱ ተስተካከለልንና 8ታችንም ወደዚህ ሀገር ገባን። ወደዚህ ሀገርም ስንገባ እንደጠበቅነው አይደለም፣ እንደሚሰማውም አልነበረምና እንደገባን ከኤርፖርት አልወጣንም። ወደ አንድ ቤት ጠባብ ቤት ነው ያስገቡን። እዛ ቤት ገባንና ማለት ነው አሁንም ፓስፖርት ቼክ ሲያደርጉ ከኛ መካከል አንዷ ልጅ በመጣችበት ፕሌን በዛም ፕሌን መለሷት እያለቀሰች። እኛ ግን እዛው ቀረ። እዛው ያለሁም ወዲያው ቶሎ አልተወሰድኩኝም። 2 ቀን አደርኩ እዛው። ይህ ሁሉ አጋንንቱ የሄድባቸው የነበሩ መንገዶች ናቸውና ግን እዛ ያለው እኔ የነበርኩት ትንሽ ልጅና ሁሉ ያይኝና ይደነግጣል። የዛ ጊዜ እንዳሁን ብዙ ሰዎች አይገቡም፣ ብዙ አልነበርንም። ሳንዱቹን አሁን ይገርመኛል አሁን ሳይሆንና ያኔ በቃ ያመጡ ይሰጡኛል፣ እንደ ሳምቡሳ የሚጣፍጥ እበላለሁ፣ ውሃ ያመጡልኛልና 2 ቀን አድሬ በሁለተኛው ቀን ቢሮ መጥቶ ነው የወሰደኝ። ቢሮ መጥቶ ሲወስደኝም ቢሮ ነው ያስገባኝ። ቀጥታ ወደ ስራ አልሄድኩኝም። ከዛ እዛ ገባንና ማለት ነው ብዙ ልጆች አሉ። ከዛ ስራ የለም አልኳቸው። ግማሹ 15 ቀን ከመጣን፣ ግማሹ 20 ቀን፣ ግማሹ ከትላንቱ ደግሞ ወይ እዛ የቀረሽው ነሽ ይለኛል። እዛ ደግሞ የሌላ አገር ዜጎች ደግሞ ስሪላንኮች፣ ህንዶችና ባንግላዴሾችም አሉ እዛ ቢሮ ውስጥ እና ቢሮው ማታ ማታ ዘግቶብን ቆልፎብን ነው የሚሄደው። ቀን ቀን ግን ይመጣሉ። ከዛ አየኋቸውና ደነገጥኩኝ እና አሁንም እንደ ልማዱ እዚያ አምጥቶ ሊዘጋብኝ ነው የሚል ያፍራቱ ስላለኝ በጌታ ነኝ፣ ጌታዬን አልደበቅኩትም፣ ተናገርኩኝ በጌታ መሆኔን። ከዛ ሁሉም ያው እንትን ሲሉ አንድ ህንድ አገኘሁኝ። እንግሊዝኛ በዛ ጊዜ ደህና ነበርኩኝና አንድ ህንድ አገኘሁኝ። ከህንዷ ጋራ ሌሊት ላይ ተነስተን ፊት ለፊት ወጥተን ቢሮ እንጸልይ ነበረ። በጣም እያለቀስኩኝ። ለምን ቢባል አሁን የምታዩ አይንሽ የምትጥይበት የለም። ወደዚህ ብትይ ዘመድ የለም፣ ወደዚህም ብትይ ሰው የለም፣ ወደዚህ ምንም ነገር የለምና ምድረ በዳ ላይ እንዳለ ብቻውን ነጠላ እንዳለ ሰው አይነት ተሰምቶኝ አለቅስ ነበር፣ እጸልይ ነበረ። ከዛ በኋላ እዛም እየጸለይኩ የሚከታተለኝ የእግዚአብሔር ድምፅ አሁንም መጣ። ምን የሚል ድምፅ መጣ? አባብላታለሁ፣ ወደ ምድረ በዳም አስገባታለሁ፣ በዚያም ለልቧ በፍቅር ቃል ለልቧ እናገራታለሁ። በቃ ምን አይነት ቃል እያልኩ በቃ ያኔ ፍቅር ቃል ሁል ጊዜ እንድጠብቀው አድርግ። ያቺ የፍቅር ቃል የምትለው ቃል ጆሮች ተሰንቃ ቀረች እና ሁል ጊዜ ያቺን ህንዲዋን ሌሊት ላይ አልተኛም፣ አነሳታለሁ፣ ቀሰቅሳትና ይዣት ወጣለሁ። ያን ድምፅ ፈለግኩት፣ ያ ድምፅ ጣፈጠኝ፣ ያ ድምፅ ፈልገዋለሁ ሁል ጊዜና እዛ እየወጣን እየጸለይን እያለ እዛ መክተብ ውስጥ 15 ቀን ቆየን። ልክ በ15 ቀናችን ተሽጠን ወደዚህ አሸበከር ወደሚባል ሙህድን መክተብ ወደዛ ገባን። ልክ እንደገባን የመጀመሪያ ተሽጦ ወጪ እኔ ነበርኩኝ። እዛ እንደገባን ሌሎቹ ገቡ፣ እኔ ግን ወጣሁኝ። ጌታዬን እዛ ሌሊት እየጸለይኩ ከእንዷ ጋር
አንድ ጥያቄ ጠይቄው ነበረ። ምንም ስለማላቅ እግዚአብሔር ሆይ ይሄን የምገባበት ቤት ያንተ ፈቃድ መሆኑን የማውቀው አንድ አጠገቤ ቋንቋዬን የምታቅ ሀበሻ ልጅ አማርኛ የምታቅ የልቤን የምነግራት ሀዘኔን የምነግራት ችግረኝ የምነግራት ሀበሻ አጠገቤ ካለች ያንተ ፈቃድ ነው ያ ቤት፣ ስለዚህ ከዛ ቤት አልወጣም ብዬ ከጌታዬ ጋር ተነጋገርኩኝ። ልክ ከዚህኛው መክተብ ገብቼ ተሽጠን ነው ወደዚህ የመጣ ነው። እዛ የሚወስደን አትን ነውና የመጀመሪያ ወጥቼ እኔ ነኝ የሄድኩትና የሄድኩበት አካባቢ ትራብሉስ የሚባል አካባቢ ነው። ከቤሩት ወደ ኖርዝ ነው፣ ወደ ደቡቡ ነው። ራቅ ያለ ትልቅ ከተማ ነው። እዛ ትራብሉስ ነው የገባሁት። ኮንትራት የገባሁበት ቤት ገና ባልና ሚስት ናቸው። አንድ ልጅ ግን ገና ህፃን አለቻቸው። ያቺ ልጅ ገና አመት ያልሞላት ልጅ ያለበት ቤት ነው ገባው። ከዛ ደስ አለኝ። ሳያት ልጅ ናት፣ ትስቃለች። በእንግሊዝኛ በደንብ አነጋገረችኝ። ተነጋገርንና ወደ ክላሴ ገባው። ከዛ ከክላሴ ከገባው በኋላ በቃ ጠዋት መታ አስነሳችኝ፣ አስለመደችኝ ስራው ራሷ። ከሳምንት ካስለመደችኝ በኋላ ከሳምንት በኋላ አንድች ልጅ ውሃ ልትቀዳ ወደኛ መጣች። ልክ ስትመጣ ሳያት እግዚአብሔር ራሱ የመጣ መሰለኝ። በጣም ደስ አለኝ። ነፍሴ ሐሴት አደረገች። ከዛ በኋላ እሷን አነጋገርኩኝ። ከዛ በኋላ ታች እንዳለች ነገር ተነጋገርን። በሚቀጥለው ቀን ደግሞ እሷ ጋር የኛ የኬክ መጋገሪያ ስለተበላሸ ኬክ ልንጋግር እዛ ሄድን። ታችኛው ነው፣ 9ኛ ፎቅ ላይ ነው። ከሰዎች ጋራ ከሴትዬ ጋራ ከአስሬ ጋራ ስንገባ እሷን አገኘዋት። እሷ እንዲህ ችግሯን ሰቅላ አልጓ ላይ ሆና የሙሉ ወንጌል የቀጠና 2 ሙሉ ወንጌሎችን መዝሙር ታዳምጣለች። የበለጠ ሐሴት አደረኩ። በጌታ የሆነች እህት አገኘው ብዬ ደነገጥኩኝ። መንግስተ ሰማያት የገባ ያክል ተሰማኝ። ከዛ በኋላ እናገርኩ። በጌታ ነሽ አልኳት። ይኩ ዝማሬ አላመጣሁም ስላት ውሰጂው አለችና ዝማሬውን ሰጠች። ከዛ በኋላ እዛ መሆኗን ስላወቅኩ በመስኮት በኩል እንነጋገር ተባባልን። ከዛ ጊዜ ጀምሮ ያን ዝማሬ ካሴት ሰጠችኝ። ከዛ በመስኮት ስንገናኝ በጌታ ናት፣ ግን አዲስ ክርስቲያንም አይደለችም። ደብረ ዘይት ልጅ ናት። ቃለ ሕይወት ናት። አባቷ ቃለ ሕይወት ውስጥ ሰራተኝነት እንደዚህ ነው፣ ግን ኖርማል አይነት ሆነችብኝ። ሳናግራት ኖርማል ስትሆን እሷን ወደ ጌታ ለማጣበቅ ብዬ እኔ ከጌታ ጋር ተጣበቁ። እዛ ኮንትራት ቤት እና በቃ ለትለት ማለት ነው ለእሷ የምነግራት ነገር እንዲኖረኝ ብዬ ትንሽ መጽሐፍ ቅዱስ ይዤ ገብቻለሁ። ያን በቃ እንዲያረኩ እያነበብኩ ሁል ጊዜ ልብስ ስጣስል በድምፅ በቃ ምን ምልክት አለን፣ በዛ እየተገናኘን ለእሷ ላነቃ ብዬ ከዛ በኋላ ትንሽ ከጌታ ጋር እንደመነጋገር አልኩኝ። ከዛ በኋላ ማለት ነው እንዲህ እያለን ስንሄድ ሌላው ቀን ደግሞ ማለት ነው ከዛ አካባቢ ማዳሜ ልጅቷን ይዤ የበጋ ቤት የሚባላል እዛ ስንሄድ ደግሞ ወንጌል ልጅቷን ይዤ ወንጌል ስመሰክር አንድ አለች አሉና ሌላ ደግሞ በጌታ የሆነች እህት እዛ የበጋ ቤት አካባቢ እሷን አገኘው። እሷ ደግሞ ያለችበትም አካባቢ በእርግጥ እሷ ባትነግረኝም ከዛ በኋላ አንድ ቀን እሷ ጋር ልጆች ሲመጡ አየን። ከኔ አንደኛ ፎቅ ናትና እሷን ደግሞ አገኘን። እዛ የበጋ ቤት ስንሄድ ጠቅልለን እሷ ጋር በደንብ ተገናኘን፣ ተነጋገርን። ከዛ በኋላ ስልክ ቁጥሯንም ሰጠችኝ። በዚህ ሁሉ ጌታ በጣም የሚሄድበት መንገድ ነበረው። ለብዙዎች ትምህርት ይሆን ዘንድ ማለት ነው። ከእሷ ጋር ከተገናኘን በኋላ ካሴቶች እሷም ሰጠችኝ። ጌታ አንድ ልጅ ሰጠኝ። ከእሷ ጋር ሆነን እየተነጋገርን እያለ የበጋውን ቤት ጨርሰን ስንመጣ እዚህ ገባል። ከዛ ያቺ በጋጋ ያለሁትም ያገኘኋትንም እዛ መሆኗን ጌታ አሳየኝ። ተገናኘን፣ አራታችን ሆነን በቃ እንጸልይ፣ ሌሊት ላይ ተገናኘን ተባባለን። በዚህ ወቅቶች ማለት ነው
እሺ ተብለን 3 ሰዓት ላይ ብድግ ብለን ሁላችንም እንገናኝ ነበር የተባልነውና ሌሊት 3 ሰዓት ተነስቼ እንዲጠባብ ነው ልጸልይ ድግ ስል ደከመኝ። ቀን ውሎ ነውና ጠባብ መሆኑ ደከመኝና ወይ ደከመኝ ጌታ ሆይ ስል በነፍሳችሁ ዝላችሁ እንዳትደክሙ ስለናንተ የሆነውን አስቡ የሚል ድምፅ በኃይለኛ ሰማሁ። ከዛ በኋላ ወሰንኩ። አልጋ ላይ መተኛት አቆምኩ። ፊት ለፊት ላይ እንደዚህ ብርድ ልብሱን አንጥፌ ከዛ በኋላ ማለት ነው በቃ ጌታን መፈለግ ጀመርኩኝ። ከጌታ ጋር ኮንትራት ቤት በክብር አለፈ። ያ ቤት የኮንትራት ቤት ከባድ ቤት ነው፣ ግን ወድም የለም ወድም ስለሌለ ከጌታ ጋር ብቻ ነው የነበረው። ከነዚህ ሴቶች ጋር ተገናኝተናል። ሌሊት ላይ እየተነሳን 3ታችንም ያነበብነውን እንከፋፈላለን። 3 ሰዓት ሌሊት እንነሳና በመስኮት አንገታችን ብቅ አድርገን ዕንባቆም እንባባላለን። ከዛ እንደዚህ እንገባለን። ዘበኞች እየወጡ የምን ድምፅ ነው እያሉ ሲፈልጉ እኛ ውስጥ እንገባለን። እንቀጥልና ማቴዎስ እንባባላለን። እዛ ዮርዲ ትወጣለች፣ እዚህ ከታች ያለች አዳነች የምትባል ትወጣለች፣ እኔ እወጣለሁ። እች ፊት ለፊቷ ልጅ ትወጣና ሌሊቱን 3 ሰዓት ላይ ቃሉን ሼር እንደራረጋለን። ደግሞ ገብተን እንጸልያለን። በቃ ስጠን ጌታ ቃል የሰጠንን ቃል ነው ሼር የምንደራረገው፣ እንድናነበው የምንደራረገው። እና ኮንትራት ቤት ጌታን በክብሩ ያየሁበት ነው። ከጌታ ጋር የተጣበቅኩበት ነው። ዛሬ ላይ የሆንኩትን ለመሆን የወሰንኩበት ነው። ኮንትራት ቤት ያጽናናኝ ነበር። እየመጣ በድምፁ ራእይ ያሳየኝ ነበር። ተንበርክክ በጣም ይደክማል። ልክ ስራ ጨርሼ ስገባ ክፍል የመጀመሪያ መንበርከክ ነው ስራዬ። ይደክማል። አዎ ቢደክመኝም መሰዊያ ስር ልተኛለሁ ነበር። እዛ ጋር ብርክክ ብዬ ጌታ ይመጣል። በዛ ውስጥ ከፊቴ መጽሐፍ ቅዱስ ከፈት ብሎ አስተምርሻለሁ፣ በምትሄድበት መንገድ እመራሃለሁ የሚለውን ቃል እንዲህ ያሳየኝ ነበር። ከፊቴ አይ ነበር። ድንግጥ ብዬ እነሳና ከዛ ወደ አምልኮ እሄዳለሁ። ደስ እያደረኩኝ ሌሊቱን አልተኛበትም ነበር። እግዚአብሔር በቃሉ ይመጣ ነበር፣ ያግዘኝ ነበር። አንድ ጊዜ ልክ ኮንትራት ቤት ማዳሜ ጋር እንደገባው ፕሮግራም ነው የሰጠችኝ። በእንግሊዝኛ እንግባባለን። ፕሮግራሙም ከሚገባ በላይ በቃ እየተወጣው ሳለ ሲሄድ ፕሮግራሙን ማሸጋሸግና ደብል ማድረግ ፈለገች። በ15 ቀን የነበረውን ወደ ሳምንት ለምን እየሰለጠንኩ ሲሄድ ከዛ ኃይለኛም ትንሽ ኃይለኛ ስላል አልሰራም እላት ነበረ። ሄዳለው አልሰራም እላት ነበረ። ከዛ እንዲተንበርክኬ እየጸለይኩ እያለ ትልቅ ሰው ኢትዮጵያ ማቀው ይመጣና ባል ይዞ ይመጣና ተነሽ አግዝሻለሁ፣ እኔ አግዝሻለሁ፣ እኔ ረዳሻለሁ፣ ተነሽ ብልን ስል ምንም ነገር የለም። ተነስቼ ሰዓቱ ደርሶ ስራውን ስሰራ ያን ቤት ሁሉ ከዚህ በፊት ሰዓት የሚፈጅብኝ በአጭር ጊዜ ጨርሳለሁ። ደግሞ አይደክመኝም ነበር። አይደክመኝም። የዚህ ሀገር ስራ ከባድ ነው፣ ነገር ግን አይደክመኝም ነበር። ደግሞ ከሚገባው በላይ እንደዚሁ ከማዳሜ ጋራ ተጣልቼ 2 ጊዜ ተጣልቼ እወጣለሁ። ወደ መክተብ ውሰጂኝ ብዬ ስላት ወደ ቢሮ ጌታ የሰጠኝ ቤት ነው። ለምን ልጅቷን ስላየው አረጋግጫለሁ። መሄድ መቀየር አልፈልግም ነበር። ለምን ቢባል ጌታ የሰጠኝ ቤት እንደሆኑ ገብቶኛል። እና ረሃብ ነበረበት፣ ችግር ነበረበት። በዛ ሁሉ ግን በቃ ጌታ እኔ ሊያስተምረኝ ነው ብዬ ራሴን ገርቼ ራሴን ተቆጣጥሬ ነበር የኖርኩትና ተጣላን። አንድ ጊዜ ተጣልተን ወደ ቢሮ አስረክብኝ ብዬ ሻንጣዬን ይዤ ልክ ይሄ ሊፍቱ ላይ ልክ በቃ ሊወስዱኝ ስደርስ እረፉ እኔም አምላክ እንደሆንኩ እወቁ የሚል ቃል በኃይል በድምፅ ወደ ውስጥ የመጣ ሰማሁት። ድንገት ብዬ መልስ ብዬ አልሄድም አልኳቸው። እነሱ በቃ ይደነግጣሉ፣ ያውቃሉ። ሌላ 2ኛ ጊዜ እንደዚሁ ደግሞ ተጣልቼ
አሁንም በቃ ወደ መክተብ ወደ ቢሮ እሄዳለሁና ስል አሁንም ልክ አሰንሰሩ ጋር ስደርስ በለሱን የጠበቀ ፍሬውን ይበላል አለኝ። መለስ አልኩኝ። 2 ጊዜ ነው ኃይለኛ የጣላሁት። 2 ጊዜ ነው ወደ ቢሮ ወሰዱኝ ያልኩት። በሁለቱም የእግዚአብሔር ቃል መጣና መለሰኝ። እዛ ቤት ውስጥ ኮንትራቴን እንድጨርስ ረዳኝ። አንድ ጊዜ አመመኝ። እያጠብኩ መስታወት እያጠብኩ እያለ በነብርሽ ነው በዚህ በውሃ ማስተላለፊያ ትቦ እንዲህ እያጠብኩ እያለ ብርድ መታኝና ሂጣቴ በኃይል አመመኝ። መስራት አቃተኝ። ላሰሪ ሐኪም ቤት ሰጂኝ አልኳት። እሷ ግን ችላ አለችኝ። አለቅስ ነበር። በቃ ስራዎችን ሁሉ አቁሜ ብርድ ልብሱን እንዲህ አድርጌ ቁጭ ብዬ በቃ እያለቀስኩ እጸልይ ነበር። አለቅስ ነበር። በጣም እንደ መርፌ ነበር የሚጠቀጥቀኝ፣ ይወጋኝ ነበረ። ከዛ እያለቀስኩ እያለ ደች ብርክክ ብዬ በጣም አለቅስ ነበርና ብርድ ልብሱን እንዲቀብቤ እያመመኝ ነው። በዛ ጊዜ አንድ ድምፅ መጣ። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ዙሪያ ይሰፍራል፣ ሰፍሮም ያድናቸዋል የሚል ድምፅ በኃይል መጣ። ደንግጬ የተነሳ ከዛ በሽታውን አጣሁት። 4 ዓመት ከ6 ወር እዛ ቤት ውስጥ ስሰራ ታምሜ አላውቅም። ሐኪም ቤት ወስደውኝ አያውቁ። ጌታ በብዙ እየረዳኝ፣ ጌታ በቃሉ እያጽናናኝ፣ ጌታ በቃሉ እየመለሰኝ እዛ ቤት ውስጥ ኮንትራቴን እንድጨርስ ረድቶኛል። ሌላው እዛ ቤት ውስጥ ማዳሟ አሰሬ አንድ ልጅ ወልዳለች። ከዛ በኋላ ግን ሐኪም አትወልጅም ብሏት ነበር እና ያቺ ልጅ ግን እኔ ከገባ በኋላ ከ8 ወር በኋላ አረገዘች ማዳሜ ማለት አሰሬ እግዚአብሔር ከኔ ጋር እንዳለ ታውቃለች። ሚስተሬ ጸልይልን ይለኛል። በጣም ሞገስ ሰጥቶኛል በፊታቸው። ልክ ስታረግዝ ወረቀት አላሰሩልኝም ነበርና ለወረቀት ማሰራት ደሜን አስመረመሩ። ከዛ በኋላ ልክ ውጤቱ ሲመጣ ማለት ነው እኔ እዛ ቤት ውስጥ ስሰራ የመጀመሪያ ልጅቷ ቤት ውስጥ ስገባ መቃወም ነው ብዬ በቃ መድቤያለሁ። ሰዓቴ በጣም እየሰለጠንኩ ሲሄድ ስራውን በደንብ እየተላመድኩት ሲሄድ ጊዜ ተርፈኛል። ጊዜን ግን ቶሎ ጨርሼ አልወጣም። እዛም ውስጥ እጠቀም ነበረ። የልጅ ክፍል ውስጥ እያጸዳው እያለ ምን አደርግ ነበረ? መቃወምልና እቃወም ነበረ። መንፈሳዊ ዓለምን እዛ ክፍል በቃ ስገባ መቃወም ብቻ ነው መድቤያለሁ። ሌላኛዋ ልጅ ክፍል ደግሞ ስገባ ምስጋና ብቻ ነው። እዛ ክፍል ደግሞ አመሰግን ነበረ። ጨርሳለሁ ስራዬን፣ ግን በቃ እየሰራው አመሰግን ነበረ። ዋናው ማዳምና ሚስተር ክፍል ስገባ ደግሞ አመልክ ነበረ። እንደዚህ እየሰራ ራሴን ከዛ ነገር ውስጥ ከእግዚአብሔር ዓለም ውስጥ አላውጣውም ነበረ። እንደዛ እያለ ማዳሜ ልክ ውጤት ሲመጣ በጣም ይገርምሻል፣ ውጤቴ እኔ ደግሞ ፈራ ነበረ። በጣም ይጨንቅ ነበር። 3ቱን ቀን ጾም ጸሎት ይዤ ነበረ። ልክማ እዛ ምርመራው ቦታ ላይ ደሜ ስትወስድ ሴትዮዋ ደም የምትወስዷ አለች። ከዛ ደነገጥኩ። ለምንድን የደነገጥሽ ብትይ አንድ ወቅት ጥፋት ያጠፋው መስሎኝ በቃና እቺ እዛ ይሄ የምትገቢበት የነሱ ይሄ ምንድነው ብለሽ አዲስ ስለሆንክ ቼክ ታደርጋለሽ። ይሄ ምንድነው ቼክ ታደርጋለሽ። ከዛ አንድ ቀን ለካ የሰውየው ፂሙን የሚያነሳበት ነው፣ ኤሌክትሮኒክስ ነው፣ አላውቀውም፣ ለኔ እንግዳ ነው። ምንድነው ብዬ ቼክ ሳረግ አደማኝ። ከዛ ለዚች ለታች ላለችው ልጅ ወይ አይገርምም እንደዚህ ሳየው ቼክ ሳረግ እኮ አደማኝ ስላት ወይ ሰውዬሽ እኮ በሽተኛ ነው ይዛ ነገር አለች። ደነገጥኩኝ። ልክ ደሜን ሲያስመረምሩ ደግሞ አጋንንት አመጣና ወይ በሽተኛ አለሽ። እንደዛ ሲለኝ 3 ቀን ጾም ጸሎት ያስኩኝ። ምን እለው ነበር? ጌታን ግን ስምህን አክብር፣ ስምህን አክብር። ገና አዲስ ነኝ። በዚህ በአዲስነቴ ወደ ሀገሬ ብመለስ
በሌላ በሽታ ተይዛን የተመለሰች የሚል ነገር ይኖራልና ስምን አክብር ጌታዊ እዛን ክፍል ስግመን አክብር ስምን አክብር እያልኩ እያለቀስኩ 3ኛ ቀኑ ጾም ጸሎት ይዤና እያለቀስኩ ነበርና ልክ 3ኛው ቀኑ ላይ ማለት ነው አሰሬ መጣች የሷን ክፍል እያጸዳው ከዛ ሰልዋ ነው የምትለኝ እሷ ከዛ እያጸዳው ሰልዋ ስትለኝ ከዛ በኋላ ከዛ ከማጸራበት ክፍል አቤት ብዬ ስመጣ የእግዚአብሔር ድምጽ በኃይል መጣ ከሷ ጋር አቤት ብያት መጥቼ ቆማለች እንዴ ስል መጣ ምን የሚል መጣ በአመድ ፋንታ አክሊል የሚል ድምጽ መጣ ልክ እንዲህ ስል እሷ ደግሞ የአንገት ወርቅ አመጣችና አንገቴ ላይ ወርቅ አረገችልኝ ኦኬ እኔ በቃ መሄድ ነበር ለምን ቢባል ማለት ነው ያችን ስላደረኩኝ የሆነ በሽታ አለባት የሚል መልስ ይመጣል የሚል ፍርሃት ነበረኝ አጋን ደግሞ ውሸታም ስለሆነ በጣም ይዋሽኝ ነበር ከዚህ የተነሳ እኔ ደግሞ ጾም ጸሎት ይዤ ስምህን አክብር ጌታ ሆይ ስምህን አክብር ነበር የሚለው የዚህ ጊዜ ማለት ነው ከዛ እሷ ልክ 3ኛው ቀን ሪዛልት መጥቶላት ነው መሰለኝ አመጣችና አንገቴ ላይ ወርቅ አረገችልኝ እኔ ደግሞ ጌታ ደግሞ ልክ ከማድረጓ በፊት በአመድ ፋንታ አክሊል አለኝ እዛ ኮንትራት ቤት ሆኜ እግዚአብሔር የተናገረኝ ቃል ከኮንትራት ከወጣሁ አሁን ከ20 ዓመት በላይ ነው አረሳውም አይጠፉኝም አሁን በጉባኤ መካከል እንኳን ስጸልይ ብለሃል ብዬ እይዘዋለሁ እግዚአብሔር ይመስገን የሚገርም ነውና እንደው ፓስተርዬ ታዲያ ከዛ ቤት እንዴት መውጣት ቻልሽ ያው ኮንትራት ነውና ኮንትራት ስንጨርስ ወደ ምድራችን ነው የምንሄደውና እንዴት ነው ከዛ ቤት መውጣት የቻልሽው ያው ከዛ አካባቢ አሁን ስትነግሪኝ ከነበረው አንቺና ፓስተር ዮርዲ ናችሁ አብራችሁ የወጣችሁትና ወደዚህ አካባቢ መጣችሁ እግዚአብሔር ዛሬ ታላቅን ነገር በህይወታችሁ ሰርቷልና እንደው እንዴት እንድትመጡ ቻላችሁ እንዴት እስከ እነሱ እጅ መውጣት ቻላችሁ ዮርዲዬ እዛ በነበረችባቸው ጊዜያቶች እህቶቿ ውጪ ሰሩ ነበር እኔ ወደዚህ ምድር ስገባ ብቻዬን ነኝ የገባሁት ሰው የለም ዘሮችም የተሰደደ የለኝም እሷ ግን ማለት ነው እህቶቿ ውጪ ነበሩ ከዚህ የተነሳ ማለት ነው ልክ እሷ ኮንትራቷን ጨርሳ ሰዎቿ በብዙ መከራን ያለፈችው እሷምና ጨርሳ ሰዎቿ ድንገት በካርቶን ልብሷን አድርገው ኪጂ ትኬት ቆርጠው ለቢሮን ሰጧት ቢሮን ይሸኛት እሷን ከመሸኘቷ በፊት ወንድሜ ደጀኔ ከሷ ጋር ነው ያገናኘሁት ለምን ቢባል እሷ ጋር ደብዳቤ ይደርሳል እኔ ጋር ግን ትንሽ ሰዎች ኃይለኞች ስለነበሩ ደብዳቤ የማይደርስም እኔም የላኩት ለቤተሰብ አይደርስም ምንም ነገር አይደርስም ነበር ከቤተሰቦቼ ብዙ ኮንታክት የለኝም ነበር በሷ በኩል ግን የወንድሜ ደጀኔ ደብዳቤ የማጽናናት ደብዳቤ ቃል በደንብ በቃ የሱ ልክ እግዚአብሔር እንደመጣ ያክል ነው እሱ ደብዳቤ ሲመጣለን ደግሞ እንደ ትልቅ በቃ እግዚአብሔር እንደሚጠቀምበት ሰው በጣም ያገለግለን ነበር በደብዳቤ እና የዛ ጊዜ ደብዳቤ የላከ ያጽናና ስለነበረ የ7 ቀን ደብዳቤ እሷ እጅ ላይ ደረሰ ያ ደብዳቤ የሚለው እሷ ካርቶን ተዘጋጅቷል ትኬት ተቆርጧል ልትሄድ ነው ወደ ኤርትራ በካርቶን ልብሷ ተደርጎ በካርቶን ነው አሁንና ሰዎቹ ትንሽ ኃይለኛ ናቸው በዛ ወቅትና በዚህ ወቅት ያ ደብዳቤ መጣ ምንድነው የሚለው ደብዳቤው ስፍራን አዘጋጃለሁ በዛ መተክልሻለሁ የሚል ነው ስፍራን አዘጋጅላቸዋለሁ በዛ መተክላቸዋለሁ የሚል ነው እሷ ጋር ደብዳቤ ደረሰ ግን እሷ እየወጣች ነው የማይመስል ነገር ነው ከዛ በኋላ ማለት ነው ያን ደብዳቤ ለኔ በዘበኛ አማካኝነት አስተላለፈችውና እሷ ሄደች ልክ ስትሄድ ማለት ነው ኤርፖርት ስትደርስ ዛሬ የአንቺ ፍላይ የምትሄጅበት ፕሌን የለም ካንስል ተደርጓል ተብሎ ተመለሱ ተባለ ከዛ ሰዎቿ ቢሮ ሲደውልላቸው አንፈልጋትም እኛ ጋር እንድትገባ አንፈልግም እዛ አንተ ጋር አድርጋት አሉት እሱ ደግሞ በቃ ካንቺ ጋር መስራት ፈልጋለሁ አረብኛ በጣም ጎበዝ ናትና መስራት ፈልጋለሁ እዚህ መቅረት ትፈልጋለሽ አላት አዎ አለችው ከዛ ለአንድ ወር አንድ ቦታ ስራ አስገብቶ ሁሉ ወረቀቶቿን አስጨርሰና ወደምትፈልግበት ሄደሽ ስሪ ከዛ በኋላ ከኔ ጋር አብረሽ ሰራለሽ
ብሎ ለቀቃት። ለመጀመሪያ እሷ ወጣች። ያ ደብዳቤ እኔ ጋር ደረሰ። እኔ ጋር ከደረሰ በኋላ አየሁት። አይመስልም፣ ሰው የለንም፣ ወገን የለም፣ አለ ስፖንሰር ደግሞ መውጣት አይቻልም። ለእሷ እንደዚህ እግዚአብሔር አዘጋጅቶላታል። ከዛ አንድ ወሯን ጨርሳ እሷ ወጣች። ልክ እሷ 6 ወር ሲሆናት ደግሞ እኔ ኮንትራቴን ጨረስኩ። እኔ ኮንትራቴን ከጨረስኩኝ በኋላ ሰዎቼ በተለይ የሴትዮ እናት ወደ ሀገሯ ትሄድ፣ እኔ ትኬት አቀርባለሁ ብላ አለች። ሰውዬ ሚስተር ግን ኖ አትሄድም፣ እሷ እንደፈቀደች እሷ እንደፈለገች በእሷ ውሳኔ ላይ ይመሰረታል አላት። የቤቷ አስተዳዳሪ ከመሆኑ የተነሳ ሰሙት። እታች ያለችዋ ልጅ ግን እዛው እናትየዋ የአሰሪዋ እናት ወደ ሀገሯ ላከቻት። ፊት ለፊት ያለችው እንደዚህ ኮንትራን ጨርሳ ወደ ሀገሯ ሄደች። እኔ ብቻ ነበር የቀረሁት። ከዛ በኋላ ማለት ነው 6 ወር ሲሞላኝ ኮንትራቴን ጨረስኩ። መውጣት ነው የምፈልገው አልኳቸው። ሰውዬ ተሟገተና በቃ ትውጣ አለ። ስትውጪ አለኝ ወረቀትሽን አሰርተሽ አለኝ፣ ስም አውርደሽ አለኝ። በዚህ ውስጥ በጣም ኃይለኛ ነገር ነው የታለፈውና እነሱ ወረቀቴን ሊያስጨርስልኝ የሰጡ ሰዎች የተወሰነ ብር በቃ በላና ከዛ በኋላ ማለት ነው እኔ ዮርዲ ወጥታ ስለነበረ እሷ ከወጣች 6ኛ ወራ ስለነበረ ሂጂና ስፖንሰር ፈልግ ያሉኝ። ወጣው፣ ዮርዲ ስፖንሰር አገኘችልኝ። ከዛ በኋላ ማለት ነው ስም አውርጄ ወጣሁኝ። መጀመሪያ እሷ ወጣች፣ ከዛ እሷ ስም ፈለገችልኝና ስፖንሰር፣ ከዛ ቀጥዬ እኔ ወጣሁኝ። ወጥቼ የመጀመሪያ እዛ የገባንበት እሷ ቀድማ የገባችበት ነው። 30 ልጆች ያሉበት ቤት ነው የገባሁት። እዛ ነው የገባሁት። እሷም እዛ ነበረች ማለት ነው። 30 ሆናችሁ ነው አብራችሁ የምትኖሩ? በዚህ ሁኔታ ነው ከኮንትራት የወጣሁት። ኮንትራት ቤቴ ለኔ የእግዚአብሔርን ክብር ያየሁበት፣ የእግዚአብሔርን ድምፅ የተለማመድኩበት፣ እግዚአብሔርን በክብሩ 3 ቀን ጾምና ጸሎት ይዤ ጾም እየጸለይኩኝ እያለ የዛ ጊዜ እግዚአብሔርን በክብሩ ነው ያየሁት። ይሳኔ ነው ኃይለኛ ውሳኔ፣ መጨረሻ ውሳኔ የወሰንኩት እና እንደዚህ ጨርሼ ኮንትራቴን እዛው ደግሞ 3 ዓመት ኮንትራት ነው፣ 1 ዓመት ከ6 ወር። ለምን የተወለደችዋ ልጅ የኔ ቻንስ ናት፣ እነሱም አውቀዋል። ከዚህ የተነሳ ማለት ነው ልጅሽ ናት ነበር የሚሉኝና እንዴት ጥለሽ ትወጫለሽ ስላሉ በጣም ወዳ ስለነበረ እሷ በእግሯ መሄድና ትምህርት ቤት መሄድ ማለት ጋርደሪ መግባት ማለት ኬጅ ትንሽ መዋለ ህጻናት መግባት እስክትችል እዛ ቆየሁላቸው። ከዛ ቆይቼ አውርጄ ስም ከዛ ቀጥታ ወጣሁና እዚህ አሁን ያለንበት አካባቢ እግዚአብሔር ያዘጋጀልን ስፍራ ወደዚህ አካባቢ መጣሁ። የሚገርም ነውና የእግዚአብሔር እጅ ናትና እግዚአብሔር አጀንዳውን የሚያስቀረው ነገር ስለሌለ ነው እንጂ በዛ ሰዓት አሁን እንዲህ መውጣት በጣም ከባድ የሆነበት ታይም ነው አይደለም? የዛኔ አሁንም እንኳን ፈቅዱ አይለቁምና ግን እግዚአብሔር ማስለቀቅ ይችላል ለፈቃዱና ለሐሳቡ። እግዚአብሔር በሚያስደንቅ መልኩ አስለቀቋችሁ። ደግሞም እንደተናገረው እንደዛው ያደርግላችሁ ነበርና እንዳለውም በዛ ሁኔታ እሷም ወደ ምድር አልሄደችም። እግዚአብሔር ግን ስፍራን አዘጋጀላችሁ። እሱ ወደ አሰበው ስፍራ አምጥቶ በዚህም ደግሞ ተከላችሁ። መትከል ብቻም ሳይሆን ብዙ ፍሬ አፍርታችሁ ነው ያላችሁትና ዛሬ እግዚአብሔር ስለእናንተ ይመስገን። እንደው ከዛ በኋላ እንዴት ነበረ ተቀጥሎ የነበረው? 30 ሆናችሁ አንድ ቤት ውስጥ ትኖሩ እንደነበረ ነገርሽኝ። አዎ እዛ ቤት ስንገባ ማለት ነው እሷ እንዳልኩሽ ቀድማኝ ነው የመጣችው። ቀድማኝ ስለመጣች ማለት ነው አንድ እያለች ከዛ በፊት ግን እነዚህ 3 ልጆች ማለት እህቷ፣ ያክስቷ ልጅ፣ አሁንም ሌላዋ ልጅ 3 ሆነው የበጋ ቤት ሊጠይቋት ሊያዋት መጥተው ነበረ
እዛ በመጡ ጊዜ ማለት ነው ይዛቸው ወደ እኔ መጣችና ከዛ ወደ እኔ መጥታ ወንጌል ንገሪያቸው ያለችኝ። ለምን እዛ አካባቢ በጣም ወንጌል እናገር ነበረ። ንገሪያቸው ብላ ወደ እኔ አመጣቻቸው። ስታመጣቸው ማለት ነው ወንጌል ነገርኳቸው። እነሱ ደግሞ በማላውቀው ሁኔታ ወደዱኝ። ከዛ ለነሱ መጸለይ ጀመርኩኝ። ገብቼ በቃ ለነሱና እሷ ዮርድዬ ምን አለችኝ? አንደኛዋ አክራሪ ካቶሊክ ናት፣ አንደኛዋ አክራሪ ኦርቶዶክስ ናት። ሁለቱ ካቶሊኮች ናቸው፣ አንዱ ኦርቶዶክስ ናት፣ አክራሪ ናቸው አለችኝ። እና እኔ ግን መጸለይ ጀመርኩኝና ዮርድዬ አልኳት፣ እዛ እያለን አዎ ጌታን ተቀብሉ አልኳት። በሚደንቅ ሁኔታ ጌታን ሲቀበሉ በህልሜ ያየሁኝ ተራ በተራና እያንዳንዳቸው ነበር መጸልላቸው። እንደውም የኮንትራት ደብተር አለችኝ፣ ያው ይዣት አልመጣሁም እንጂ አሁን እዛ ላይ ተቀበሉ ከመጸልላቸው ሰዎች ተቀበሉ ብሎ ከተጻፉት ውስጥ ቀኑ ሁሉ ነገሩ አለና ከዛ እሷ ወደዚህ ከመጣች በኋላ አንዳቸውን ይዛ አሳዩኝ፣ መንገድ አላቅም እያለች ቸርች ይዛቸው ትሄዳለች። መንገድ እንዲያሳዩት ነው። በዛው ግን አብረዋት ይገባሉ። የዛ ጊዜ እየተነኩ አንድ እያሉ ጌታን የተቀበሉ ነበሩ። እኔ ከመምጣቴ ከ6 ወር በፊት። የዛ ጊዜ ደግሞ እዛ ቤት ውስጥ ማለት ነው እንደዚሁ ሌላ ልጅ ከዛህሌ ከሚባል አካባቢ ቪክቶሪያ ትባላለች፣ በመንፈስ ቅዱስ የነደደች በጣም ደስ የምትል እዛ ቤት ውስጥ መጣች። ከዛ በኋላ ከ6 ወር በኋላ ደግሞ እኔም ገባሁኝ እዛ ቤት። ከገባን በኋላ ማለት ነው እንደዚሁ አንድ እየተባለ ከኛ ጋር ሲሄዱ እዛ ውስጥ ወንጌል ሲነገራቸው ብዙ ወንጌል ነግረናቸው አይደለም፣ እንዳሁን እንደዚህ እቅቅ ያለ ይሄ አዳኝ የሆነውን ኢየሱስ እውነተኛ ጥርት ያለውን ወንጌል ተናግረን አልነበረም። ግን እግዚአብሔር ይሰራ ነበረ። መዝሙረ ዳዊት ተነቦላቸው ጌታን እያለቀሱ ይቀበላሉ። እንደዚህ እየተባለ ከ30ዎቹ ውስጥ 8ቱ ብቻ ነው ጌታን ያላገኙት። 22ቱ ጌታን ተቀብለው የመጀመሪያ በቤት ውስጥ ተጠማቂ የሆኑት የኛ ቤት ልጆች ናቸው። ደስ ይላል። እንደው ቸርች እንሄዳለን ብለሽኝ ነበርና ቸርች የሀበሻ ቸርች እዚህ ነበር ወይስ በዛን ጊዜ ወይስ የአረቦች ቸርች ነበር የምትሄዱት? በዛን ጊዜ እንደመጣን የኢትዮጵያ የወንጌል አማኞች ህብረት የሚል ፓዳሩ ላይ አካባቢ ቸርች ነበረ። እዛ ጊዜ ነው ልጆቻችንም ማለት እኛ የነበረው ቤቱ ህብረት ይዘናቸው እንሄድ የነበረው እዛ ነው። እና እዛ ጋር ቸርች ነበረች፣ ግን አመት ያልሆናት ቸርች ናት። ገና እንትን ያለች ቸርች ነበረች። እና የኢትዮጵያ ወንጌል አማኞች ህብረት የምትባል ነው። እዛ ነበር የምንሄደው። ልጆቻችንንም ይዘን የምንሄደው፣ ቤት ውስጥ ያሉ ልጆች ይዘን የምንሄደው እዛ ነበረ። እና እዛ ነው ጌታን ያገኙት። የመጀመሪያም ጥምቀት የተጠመቁት እዛ ነው። ያጠመቋቸውን ዶክተር መለሰ ወጉ ናቸው። እሳቸው መጥተው እሳቸው ናቸው ያጠመቋቸው። የመጀመሪያ ተጠማቂ ናቸው ልጆቻችን እዛ ላይ የተጠመቁት። ደስ ይላል። እግዚአብሔር እንግዲህ አንድ እያለ ሁለት እያለ ነው ወደ ራእይ ያስገባቸው ማለት ነው። እና እስከ ዛሬም ድረስ ደግሞ እግዚአብሔር ሕያው አድርጎ ስጋ አልብሶ ቃሉን ስጋ አልብሶ ያየሁበት ቃል ነበረ። በዛን ጊዜ እግዚአብሔር የሰጣችሁ ራእይ ሳሙኤል 22 ላይ ያለው የዳዊት ኃያላን እና እሱ ራእይ እናንተ ነበራችሁ የተቀበላችሁት እና ምንም በሌለበት በባዶ ሜዳ ነው ያን ራእይ የተቀበላችሁ። ዛሬ ልክ እንደዛ አይነት ሰዎች ናቸው በጉባኤ መካከል ያሉትና የተጨነቁ በአሰሪዎቻቸው ምክንያት ብዙ አእምሯቸውን የሳቱ ተበድሮ በዕዳ የመጡ እየተጣሉ የታመሙትን እነዚህን ሰብስባችሁ ነው እና አቅፋችሁ እየጸለያችሁ ባላ ያላችሁን አካፍላችሁ ለነዚህ ልጆች ወንጌል ነግራችሁ ነፃ ወጥተው የእግዚአብሔርን ቃል ተምሮ ዛሬ ኃያላን ሆኖ ቆሞ ይሄው ቤተክርስቲያን 20ኛ ዓመቷን አስቆጥራለችና ይህንን ጸጋ በእናንተ የገለጠው እግዚአብሔር ይመስገን። ያስጨነቀኝ ለመልካም ሆነልኝ እንደሚለው እንደዛ እግዚአብሔር ወደ ሐሳቡና ወደ ፍቃዱ ሊያመጣችሁ ሲል በዚህ ሁሉ ውስጥ መንገድ ማለፍ ነበረባችሁና በዛ ሁሉ ውስጥ ቅድም ስትነግሪኝ ነበረ አንቺ እንኳን አቅቶሽ ልትወጪ ስትይ እግዚአብሔር በቃሉ ይመልስሽ ነበረ። ለምን
ያ ጊዜ እስኪደርስ ያ እግዚአብሔር ያቀደው ጊዜ እስኪደርስ ድረስ በቃሉ እየመለሰ እግዚአብሔር እንድትታገሽና እንድትጠብቅ ያረግሽ ነበረ። እንዲሁም ደግሞ አብረሹ ከምትሰሪው ጋር ፓስተር ዮርዲ ጋርም እንድትገናኝ እግዚአብሔር እናንተ ማታውቁትን አጀንዳ በእናንተ ክሬት ያረግ ነበርና ስለናንተ እግዚአብሔር ይመስገን። ዛሬ እኛ ሁላችን የናንተ ፍሬዎች ነን። እንደዛ አይነት ችግር ያለብን ዳ ያለብን በጣም ካሰሪዎቻችን ከባድ ጫና የተነሳ የተጨነቀን አምሯችን የሳትን ብዙዎቻችንን እና መተን በዚህ በእናንተ ጥላ ውስጥ ማረፍ ይችላል። ኢየሱስን በእናንተ አየን፣ ፍቅርን በእናንተ አየንና እንዳልሽኝም ያ በኢየሱስን በእናንተ ስላየን ነው ያ ፍቅር ነው ስቦን ጌታን ተቀብለን ዛሬም በዚህ ህይወት እየኖርን ያለነውና ዛሬም ቤተክርስቲያን ፍሬ እያፈራች ነው። በእናንተ የጀመረው መልካሙ ስራ እየቀጠለ ነው ያለውና እግዚአብሔር ስለናንተ ይመስገን።